ኢምባላንስድ ነው። እነሱ ግን ለምሳሌ ኤቲስት ወይም ደግሞ አሕዛብ ጋር ሲገናኙ ግን ጀስት ክላሽ የታጠቀና ዱላ የያዘ ገበሬ ቢገጥሙ እንደብለህ ልታስበው ትችላለህ። they can score a lot of points when it comes to ኦርቶዶክስ ከሌሎች ጋር በተለይ ደግሞ ልክ አሁን እንደዚህ ሚስጥራትን የጥንታ ልጁ በጣም ስማርት ነው የምትለው ክርክሩን በሙሉ ክርስቶስ በነበረበት ዘመን ከዛ ኢሚዲየትሊ እሱን የተከተሉት ሐዋርያት አበውና የመሳሰሉት አባቶች ጋር ነው የወሰደው። ምክንያቱም they are the best witnesses than us ማለት ነው። እኛ ከ2000 ዓመት በኋላ ካለ ነው የፈለከውን ያለ ዘመኑ አብረው ከነበሩት ከሐዋርያት እግር ስር ከተማለ ከሐዋርያት አበው ከራሳቸው ከሐዋርያት የበለጠ ምስክር ሊሆኑ ይችላል። ይሄንን ነው ይዞበት የመጣውና ለኔም የመጣው ክርክሩን በአብዛኛው የተነሱትን ነጥቦች ትተናቸው ክርክሩን ልጁ ያሸነፈበት በዛ ነው ብዬ አስባለሁ። ሂስትሪ እኮ በጣም ከባድ ነው። በተለይ የኤርሊ ቸርች ሂስትሪ በጥንት ቤተክርስቲያን ታሪክ ላይ የተመሰረተ ውይይት ከሆነ ለነሱ ከባድ ነው። ምክንያቱም ሂስቶሪካል ዳታ ጋር ነው እንግዲህ ችግሩ። እሱን ሪፊዩት ማድረግ አይቻልም። እውነትን ሪፊዩት ማድረግ ከባድ ነው። የመጽሐፍ ቅዱስን ጥቅስ ኢንተርፕሬት ማድረግ ምናምን ይቻል ይሆናል። በታሪክን ግን በዚህ ዘመን የነበሩ ሰዎች ይሄን ነበር የሚያምኑ የሚለውን በጣም ከባድ ነው። እንትና የሚባል ሰው እየታውቃለህ አረጋ አንድ ስለ የፕሮቴስታንት ታሪክ የጻፈ ሰው አለ። በጣም በፕሮቴስታንቶች ዘንድ ታዋቂ የሆነ ሰው ማን ነው? አዶልፍ ሃርናክ የሚባል የታወቀ ነው። በሂስትሪ ኦፍ ዶግማ የሚል ተከታታይ ወደ 6 ወደ ምናምን ቮሊዩሞች አሉት። የዶግማ ታሪክ የክርስትና ታሪክ የጻፈ ነው እና ፕሮቴስታንት ነው። እንደ ፊሊፕ ስካርፍ ነው እንደዛ ነው። እና እሱ የሚገርምህ ቅዱስ ጳውሎስን ብቻ ፕሮቴስታንት አድርጎ 4ቱን ወንጌላውያን ራሱ ካቶሊክ ያደርጋል። እና እስከዚህ ድረስ ነው አሁን ችግር የሚፈጠረው። ኤርሊ ቸርች ላይ ስትመጣ ወንጌላቱ ራሱ ስለሚመሰክሩ ጳውሎስን ብቻ ፒዮር ወንጌል ያስተማረ አድርጎ እስከመሳል እሱ ያው በስራ አይደለም የሚሉ ቃላት ስለሚያገኙበት ሌሎችን ወንጌላት ግን እነሱን ራሱ የኤርሊ ቸርች ሪፍሌክሽን ናቸው እንጂ ትክክለኛ ወንጌል የጳውሎስ ነው። እንግዲህ በአዲስ ኪዳን ጥናት ከወንጌላቱ የጳውሎስ መልእክታት ይቀድማሉ ምናምን የሚሉ አንዳንድ ስፔኩሌሽኖች አሉና እሱን ይዘው የበኋላ ዲቨሎፕመንቶች ናቸው እስከ ማለት ይደርሳሉ። እንግዲህ ችግሩ ገና ከወንጌላቱ ነው የሚፈጠረው ማለት ነው። አይደለም አንደኛው ሁለተኛው ክፍለ ዘመን ወደኋላ መምጣት ቀርቶ ወንጌላቱን ራሱ ስታያቸው እኮ የሚያንቀሳቅሱ አይደሉም። እንዴት ብለህ አሁን ወንጌላቱን እኮ ብዙ ጊዜ እየጠቀሱ አይከራከሩም። ጳውሎስ ላይ ነው እንደምታውቀው። ያ አይችሉም ማለት እሱ እኮ ኢቭን ዋን እኮ ነው ጥቀስ ያለው አንድ እንኳ በዛ ዘመንም በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን ኢቭን 1% ዩ ካንት ሜንሽን ነው ያለው ማለት እሱም ማምጣት አይችልም። እና ዋይ ማተርስ ቀኑ ዴቱ ምን ማተር ያደርጋል? ኦፍ ኮርስ ማተር ያደርጋል። ዛሬ 500 ዘመን የነበረ ሉተር እንደውም እኮ ከአባቶች ነው የጠየቀው። ሉተር ብሎ ምን አመጣ? እንደው ሉተር ከአባቶች ቸርች ፋዘርስ አይደለም ሉተር እና ካቶሊኮች ሁሉ ሌሎች ኢቨን ፕሮቴስታንቶች ናቸው የሳቁበት ሉተር ሲጠቅስ ልጁ እያወራ ያለው ስለ ቸርች ፋዘርስ ነው አምጣ ያለው። እና አንድ ሰው እንኳን መጥቀስ አትችልም እስከ 4ኛው ክፍለ ዘመን ባሉ ኢቨን እስከ 1500 የቤተክርስቲያን ዓመተ ምህረት ወይም እስከ 15ኛው ክፍለ ዘመን የነበረው የቤተክርስቲያን ታሪክ ውስጥ አንድ ሰው የፕሮቴስታንት ነው እንጂ እኮ እስከ 16ኛው ክፍለ ዘመን ላይ ከመጣ እኮ ሉተርን ከመጥቀስ ዚዊንግሊንግ አይ ቲንክ ዚዊንግሊንግ ይመስለኛል እነሱ እንትን ሉተር ኢቭን በስጋው ደግሞ ምሳሌ ነው አይልም። እስከ 16ኛው ክፍለ ዘመን ከመጣ ከሉተር ይልቅ ዚዊንግሊንግ ይሻሉ ነበር። ኤግዛክትሊ። እና ተበላ እና የቅድሙን ሪአክሽኑን ሳይ በጣም ይገረመኝ። በጣም ተናዷል። ታውቃለህ የኛ ኦብጀክቲቫችን እዚህ የምንመጣው ካምፓስ የሃይማኖት ሰዎችን ማለት ክርስቲያኖችን ለማግኘት አይደለም፣ ያላመኑትን ለማግኘት። እኔ ክርስቲያን ለማግኘት ከሆነ የምመጣው ሶሪ ቱ ሴይ ዛት አይ ዊል ኖት ካም ቱ ሳይንስ ካምፓስ አይ ዊል ጎ ቱ ቴዎሎጂ ካምፓስ አለ ልጁ። ሰውየው ተናደዋል ማለት ቴዎሎጂ ካምፓስ ብሄድ ከዚህ የበለጠ ጥይት አያገኘውም።
ማለት ምህረት የሰጠውን ምህረትን ራሱ ዲፌንድ መቼ አደረገ? ኦኬ ምህረትን ያገኘው ሳይንስ ካምፓስ ሊሆን ይችላል፣ ግን ደግሞ ኢቭን ሪፊውት አድርጓል። ራሱ እዛው እንደሚለው እኔና ስቱዋርት ተነጋግረናል፣ ያንን ጉዳይ ፕሮፐርሊ ሃንድል አላደረግነውም በሚለው ተስማምተናል ይላል ራሱ። በጣም ነው የተገረምኩት። ማለት አንደኛ ነገሩ ቫይራል መሆን እንዲህ አይነት ቅስማቸውን እንዴት እንደሰበረው እንዳልኩ፣ ቅስማቸው የተሰበረው ኤክስፖዝድ ከመሆን ኤክስፖዝድ ሆነናል አጋልጦናል ከሚል ነው። ገብቷል። የእነሱ ትልቁ መሳሪያ እንዳልኩ እንዲህ የተባሉት ቤዚክ የሆኑትን እየሸሹ ሀሽ እያደረጉ ሌሎች ከአሕዛብ ጋር ከኤቲስት ጋር የሚደረጉ ክርክሮች ላይ ነጥብ ሊያስቆጥሩ ይችላሉ እንደተባለው። ወይነት ካምስቱ ክርስቲያኒቲ ወይም ደግሞ አፖስቶሊክ ቸርች ሂስትሪ ጋር ምክንያት አንድ የካቶሊክ ሰው ሪአክሽኑ በጣም የወደድኩለት ሪአክሽን ካለው ነገር ምን ይላል መሰለ፣ የስጋ ወደሙ ይሁን የሌሎች ሚስጥራት ለካቶሊክ ለፕሮቴስታንት ትልቁ ችግር የሚሆንባቸው ፕሪስትሁድ ስለሌላቸው ነው ይላል። ማለት የክህነትን ነገር ስለማይቀበሉ በሙሉ እነዚህ ለምሳሌ ስጋ ወደሙ ብትለው ሌላ ብትለው ምሳሌ ካላደረግከው አማናዊ ነው ብትለው ራሱ ፕሮቴስታንት እንደዛ ብሎ ቢያምን አማናዊ ነው ካለ ፕሪስትሁድን መቀበል አለበት። ምክንያቱም ስጋ ወደሙ የሚሆነው ወይም የሚለወጠው ወይም ደግሞ ስርዓቱ የሚፈጸመው በካህናት ነው። ያንን የምትቀበል ደግሞ የአፖስቶሊክ ሰክሴሽን ታምናለህ። ሲኖድ ይኖርሃል፣ ፖፕ ይኖርሃል፣ ወይም ደግሞ ፓትሪያርክ ይኖርሃል፣ ጳጳሳት ይኖርሃል፣ ካህናት ይኖርሃል፣ ዲያቆናት ይኖርሃል። አብዛኛው ፕሮቴስታንት ይሄ የለውም። ይሄ በሌለበት ሁኔታ የሆነ ሰንበዲ ወይም ፓስተር ገሌን አምጥተህ ስጋ ወደሙን አማናዊ ያደርጋል ልትል አትችልም። ገብቷል። ያ ደግሞ የሃይራርኪካል የሆነው የቤተክርስቲያን መዋቅር የመጣው ደግሞ እንደምታውቀው ከሐዋርያት ከዛ በኋላ እነሱ በሾሟቸው ካህናት ዲያቆናት ነው። ይህ መጀመሪያው ዘመንም የነበረ አገልግሎት ነው። ከሐዋርያት ቀጥሎ የቅዱስ ጳውሎስ የራሱ ደቀ መዛሙርት ነበሩ፣ ዲያቆናት አድርጓቸው የሾሙት። ያ ጉባኤ ነበረ በሐዋርያት ዘመን የነበረ የመጀመሪያው ጉባኤ በ60 ዓመተ ምህረት የነበረውን ጉባኤ ሁሉ መጥቀስ ትችላለህ። ያ ነገር የለም በፕሮቴስታንት ውስጥ። ትራዲሽን የላቸውም፣ ወይም ደግሞ ፕሪስትሁድ የላቸውም፣ ኦርዲኔሽን የላቸውም። ይሄ በሌለበት ኦፍኮርስ አማናዊ ነው ብሎ ማለት ስጋ ወደሙን ራሱ ለእነሱ ትርጉም አይሰጥም። ኦኬ አማናዊ ነው ካልክ እንዴት ነው አማናዊ የምታደርገው? ወይም ደግሞ እንዴት ነው አማናዊ የሚሆነው? ፕሪስትሁድ የላችሁም፣ ኦርዲኔሽን የላችሁም፣ ትራዲሽን የላችሁም። ጀስት ፕሮቴስታንቲዝም ኢንዲቪዥዋሊዝም ነው የሚል ክርክር ስለሚያመጣባቸው ኦፍኮርስ ዲናይ ማድረጉ ሊሆን ይችላል ማምለጫው። እና ይሄን አርጊውመንት አምጥቶ አንድ ፕሮቴስታንት ሪፍሌክስ ያደረጋች በጣም ገረመኝ። ማለት ያላየሁበት ፐርስፔክቲቭ ነበረ። ለዛ ነው ሂስቶሪካል ቸርችስ ከሂስቶሪካል አብያተ ክርስቲያናት ጋር በፍጹም ፕሮቴስታንት ክርክር ማድረግ የሌለባቸው። በአብዛኛው ካደረጉም ደግሞ ይሸነፋሉ። በጣም እግዚአብሔር ከኔም ከእናንተም ጋር ይሁን። ዶክተር አረጋ፣ መምህር በረከት፣ ወንድማችን አቤል፣ ታችም ያላችሁ 139 አካባቢ ሰዎች ታዩን ያላችሁ እንዴት ናችሁ? እንዴት ሰነበታችሁ? አርብ እንግዲህ በጣም ረዥም ቀን ነው፣ አንድ ሳምንት እና ደግሞ አሁን ደግሞ ያው መሀል ላይ ሰሞኑን ከገጠመን ሰርፕራይዝ ጋር ውይይት ጀምራችኋል። እኔ እንደውም መምህር በረከትን ነበር ቤት ይከፍታል ብዬ የጠበቅኩት እና አላየሁም ነበረ እና ለዛ ነው የዘገየሁትም። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከዚህ የማይመች ቦታ ስለሆንኩ አረጋ ጋር ተነጋግረን እሱ እንዲከፍት አድርገን ነው። መስገን የተመሻችሁ ቀሲስ ይፍቶኝ ባርኩኝ። ካህኖት ይቅርታ ቤል። ኧረ ምዕመን ነኝ። እሺ እግዚአብሔር ይባርክ ይቀደስ፣ እግዚአብሔር ይፍታ። አሁን እኮ የሚገርመው ለመምህር በረከትን በውስጥ ጽፌ ለመጋቢ ብሉይም ራሱ ለመምህር በረከት እንዲደውል ሁሉ ጽፌላቸው ነበር። ዘገዩ ብዬ እዛ እየጠበቁ ግን ዶክተር አረጋም ከፍተው ጠበቁን። ያው ተገናኝተናል፣ ደስ ብሎኛል። በቅድሚያ ላመሰግናችሁ እወዳለሁ ሁላችሁንም። እግዚአብሔር በሚያውቀው መዘጋጀት የሚፈልገው ጊዜ አለ፣ ማስተማር ደግሞ የሚጠይቀው ጉልበት ጊዜ አለ። ለምን ያህል ሰዓት ቁጭ እንደምትሉም ታውቁታላችሁና ድካማችሁን እግዚአብሔር ይቁጠርላችሁ ሁላችሁንም ለማለት እወዳለሁ። አሁን ባነሳችሁት ነጥብ ላይ ደግሞ ከመግቢያው ጀምሮ ትንሽ ስለ ዲያቆን ምህረትና ስለ ክሊፍ ትንሽ ብላችሁ እኔ በተረዳሁት መንገድ ባለችኝ የእንግሊዝኛ አቅም ለመናገር ፈልጋለሁ። እሱ እንዲጠይቅ ነበር መጀመሪያ እድል የሰጡት፣ ያው ስለ ስጋው ደግሞ የጠየቃቸው። በኋላ ግን ክሊፍ በጣም ኢሞሽናል እየሆነ በጣም ብዙ ነገሮችን እየረገጠ ጭራሽ ዲያቆን ምህረትን ነበር ጥያቄ ሲያበዛበት የነበረው።
በጣም ስደመም የነበረበት ምንድን ነው ኢቭን ቃል እንኳን አይመርጥም ነበር ስቲቭ ሲያወራ በነበረበት ሰዓት እና እያንዳንዱን የሚያነሳቸው ኢሹዎች ራሱ እዛኛው ላይ ፖይንት አውት ማድረግ ስለማይችል ወይም ደግሞ የተጠየቀውን ጥያቄ መመለስ ስለማይችል በተለያየ ጉዳዮች ላይ ዲያቆን ምህረትን ቢዚ ማድረግ ነው የፈለገው እና በእኔ አንደርስታንዲንግ ዲያቆን ምህረት ዌል ፎከስድ የሆነ በትንሽ እድሜው ብዙ ነገር የሚያውቅ ስፔሻሊ በቸርች ፋዘር የሚያውቅ እና እያንዳንዶችን ደግሞ የካቶሊክንም እምነት የፕሮቴስታንትንም ይሄ ምንድነው የሚባለው ሪላቲቭ ቲዮሪ የሚባለው ወይም ቴዎሎጂ የሚባለውን ነገር በደንብ ጠንቅቆ የሚያውቅ በሌሎች ሃይማኖት ደግሞ ገብቶ የማይቀባጥር ወይም የማይዘላብድ ሰርክሉን ደግሞ የማይተው በጣም ጥሩ ንቁ በደንብ የተቃኘ ወጣት እንደሆነ አይቻለሁ። ሌላው ግን የማይገባቸውን ጥያቄ ሲጠይቁት ነበር። እንግዲህ ዶክተር አረጋ በደንብ ታውቀዋለህ፣ የአሜሪካ ኢንቱሚ ሙቭመንትንም ታውቀዋለህ። ከእምነት ጋር ምን እንደሚያገናኘው ባላቅም እሱን ጥያቄ ሁሉ ጠይቆታል። ከእምነቱ ጋር አገናኘቱ በምንም በማይገናኝ መንገድ ማለት ነው። እና ከርዕስ እያፈነገጠ ስለ አለባበስ፣ ስለ ሴቶች አለባበስ መብት ሁሉ ሲጠይቀው ነበር እና ከስጋው ደሙ ጋር መመለስ የሚገባውን ነገር መመለስ ስለማይችል በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ላይ ይሄ ነገር እውነተኛ አይደለም አማናዊ አይደለም የሚለውን ጥያቄ መመለስ ስለማይችል ምንድን ያደረገው ዲያቆን ምህረትን በጣም በብዙ ጥያቄዎች ቢዚ ሲያደርገው ነው ያየሁትና ቫይራል የሚወጣበት ምክንያት ምንድን ነው? እነዚህ ሰዎች ኦል ኦቨር ካንትሪ አሜሪካ ውስጥ በተለያየ ዩኒቨርሲቲዎች እየገቡ ትምህርት ይሰጣሉ፣ ሰበካም ይሰጣሉ እና ብዙዎቹን ፕሮቴስታንት የማድረግ ጉልበት ነበርባቸው። ምክንያቱም አቅማቸው የተወሰነ ባለአዋቂዎች ሲለካ ነው እና እሱ ሲያገኛቸው ኦፍኮርስ ሊያገኛቸው የነበረው እዛው ሃርቫርድ ዩኒቨርሲቲ ውስጥ እንደነበረ ነው። ግን እዛ መገኘት ስለማይችል አፍተር ዊክ ቲኤንቲ ዩኒቨርሲቲ ውስጥ ነው ያገኛቸው። እነሱ እንደሚሄዱም ያውቃል። እሱ ያንን ፕሮግራም አድርጎ ነው የሄደው። እዛ ግን በጣም ነው የተጋፈጣቸው በኮንፊደንስ ኢቨን አቋቋሙ ራሱ እኔ ይገርመኛል። የቤተክርስቲያን አቋቋም የሚያስታውስ አቋቋም ነው። አይንቀሳቀስም፣ አይደነግጥም፣ እርግጥ ያለ ነው። ቶኑ ራሱ የስፒች ቶኑ ራሱ የተረጋጋና ዌል ማቹርድ የሆነ ሰው እንደሆነ አሳይቷቸዋል። እነሱ በጣም ይቅበዘበዙ ነበርና ማጠቃለያ ምንድን ነው የክሊፍ አባት ስቲቭ እንደም አካሄዳቸው ጥሩ እንዳልሆነ አውቀው ዲያሎጉን ከት ነው ያደረጉት። ብዙ ሰዓት ቆይተናል፣ ስለዚህ እንደዚህ መሆን የለበትም አይነት ነገር ብለው ተጨባብጦ ነው የተለያዩትና በዚህ መንገድ ላይ ነው ይህን የተረዳሁት ለማለት ነው። እናንተ ብዙ በሉበት። አመሰግናለሁ ዶክተር አረጋ። እናመሰግናለን አቤል። እሺ ቀሲስ፣ እኔ እንኳን ከመርሃ ግብሩ በኋላ ያው መላው ዓለም ነው የተቀባበለው እና እንደ ኦድ የሆኑ ኦቨርቪዎችን የሚያየሁበት ሁኔታ ነበርና ግን ይሄ ልጅ ድጋሚ ለዚያ ነገር የሰጠው መልስ ደግሞ በጣም ነው ያስደነቀኝ። እውነት ለመናገር ምን የሚል ሐሳብ ነው የተነሳው? ሰዎቹ ኢቫንጀላይዝ እያደረጉ ነበረ። ይሄንን እዚህ ያሉም ሰዎች ሲናገሩት አይቻለሁ። የውጮቹ ኢቫንጀላይዝ እያደረጉ የነበረው ማለት እየሰበኩ የመሰራችሁን ቃል እየተናገሩ ፈጽሞ አቴይስት ለሆኑ ሰዎች፣ ኢአማኒ ለሆኑ ሰዎች። ስለዚህ ከክርስቲያን ወይም ከዚህ ከኦሪየንታል ኦርቶዶክስ እንዲህ አይነት ጥያቄዎች ይመጣሉ ብለው አልተዘጋጁም። የመጀመሪያ ማለት እነሱን ለመረዳት ያደርጉት አልተዘጋጁም እና ዝግጅታቸው ለኢአማንያን ነበረ እና የእነሱ ስራ ሊደነቅ ይገባዋል። ምክንያቱም ኢቫንጀሊዝ እያደረጉ ነው። ይሄ መሰናክል ነው። ዲቤቱን የክርስቲያን ሜዳ ላይ ነው ያደረገው እንደው የሚሉ ሐሳብ ተነስቷል። የመጀመሪያው ነገር ምንድነው? እንዲህ ከሆነ እነሱ ነፃነቱ እኮ ነበራቸው ነው። አም ኦርቶዶክስ ብሎ ነው የጀመረው። ባይዘው ወንድማችን እኔ ኦርቶዶክስ ነኝ ብሎ ነው። ስለዚህ ጋር ነው እኛ ኢቫንጀላይዝ ያልሆኑትን ኢቫንጀላይዝ ልናረግ ነው የመጣ ነው። ከአንተ ጋር በመሰረታዊ ጉዳይ እንግባባለን ብለው ማለፍ ይችሉ ነበር። በነገራችን ላይ ከፍተኛ ንቀት ስላለባቸው ነው እንጂ እና ተቀባይነት የሌለው እሱ ነው አንደኛ። ሁለተኛ እሱ የመለሰው መልስ ደግሞ በሌላ ቪዲዮ ላይ በጣም ነው የደነቀኝ። ምንድን ነው ያለው? በጣም ነው ማደንቃቸው አለ። በቃ በአገልግሎታቸው በስራቸው በዚህ ዘመን እናንተ ውጭ ያላችሁት የበለጠ ታውቁታላችሁ። ኢትዮጵያ አይደለም ሌላው ሀገር አውሮፓ በተለይ ክርስትና አሁን ነው እንጂ ከጫናው ከምኑ ከዓለም ለውጥ አንጻር እንጂ ስለ ክርስትና መስማት ራሱ የማይፈልግ ብዙ ማህበረሰብ ነው። በተለይ ዩኒቨርሲቲዎች ውስጥ ሳይንስ እምነቱ የሆነ
እንደውም ወደ ሩቅ ምስራቅ እምነቱ ሁሉ የመሳብ ዝንባሌ ያላቸው በዋነኛነት። ስለዚህ ይሄን መስበክ ትልቅ ነገር ነው፣ አደንቃለሁኝ አለ። ግን ምንድነው አለ፣ በጣም የሚገርም ሐሳብ ነው የሰጠው። እኒህ አቴስቶችን ከዚያ ማውጣት አንድ ነገር ነው፣ ግን ወደ ፉል ኮሚኒየን ኦፍ ክራይስት ደግሞ ማስገባት ሌላ ነገር ነው እና መንገድ ላይ ነው ያቆሟቸዋል። በጣም ይደንቅ ነው። ስለዚህ ምን ይጠቅማቸዋል? ልዩነት ኦፍ ኮርስ የክርስቲያን ተቃዋሚ ላይ ሆነ ይችሉ ይሆናል፣ ግን ወደ ዩካሪስት ወደ ጥምቀት የማይገቡ ከሆነ ፉል ኮሚኒየን ከክራይስት ጋር ከቸርች ጋር ከሌላቸው ምን ሊጠቅማቸው ይችላል ብሎ ራሱ የሰጠውን መልስ አይቼ በጣም የሚደንቅ ምላሽ ነው። አንድ እዚህ ላይ እችን ሐሳብ መናገር ፈልጋለሁ። ሁለተኛ መናገር የምፈልገው ሐሳብ ደግሞ ምንድነው፣ በጣም የሚገርመው ፈረንጆቹ እውነት ቢያጠፉ ምን ቢሉም አትሊስት ዲሲፕሊን አላቸው። እውነት ለመናገር ዕውቀትንም ያከብራሉ። ግትር ተሟጋቾችም አይደሉም። እውነት ለመናገር እኛ ሀገር አይታችሁታል። እንትኑ በተለይ በፕሮቴስታንት ዓለም በእኛ በኩል የሚሰጠውን ምን አለ ከዚህ መማር ቢቻል ማለት ነው። በዚህ ደረጃ ከዚህ መማር ቢቻል እና የሚያደንቁ ፕሮቴስታንቶችም ነበሩ። በቃ ነው ትክክል። በቃ ተመተዋል፣ ተሸነፈዋል፣ ዲቤቱን ተሸንፈዋል። ይሄ እንደውም ጥሩ ዲቤት ነው ያሉት እንደውም ብዙዎቹ የሰጡት። ለምን በየትኛውም ሰዓት ማንኛውም ሰው ሊያስተምር በወጣበት ቦታ ለሚጠይቁት ጥያቄ ዝግጁ መሆን አለበት። ለተንኮል ለምናምን ጭንቅላቱ ክፍት አይደለም። ክራውዱን አስቦ የሚናገረው ነገር የለም። የልቡን እውነት አውጥቶ ነው የሚናገረው። ስለዚህ እዚህ ጋር ነው እንደውም ሃይማኖት መገለጽ ያለበት የሚል አይዲያ አንስተው በጣም በሚገርም ሁኔታ ፕሮቴስታንቶቹ ራሱ ነው ልጁ ሲደግፉ ነበር። በቃ በጣም አይናችን ድንገልጥ አድርጓል ሲሉ ነበር። ወይ ራስ ወደኛ ሀገር ግን ስንመጣ ጭራሽ እልም ያለ ጥላቻ ነው ያለው አሁንም ድረስ። ኦኬ ይሄ ነገር እስቲ እንይ የሚል ነገርም የለም። በጣም ነው የሚገርመውና በተቃውሞና በመጥፎ ስሜት ነው የተረዱት። ዞሮ ዞሮ ግን ይቺ ቤተክርስቲያን ደግሞ እዚህ ብቻ አይደለም እንደው ዓለም ላይ እግዚአብሔር እድሉን ፈጥሮ በዚህ ደረጃ ያንን ዓለም እንድታውከው ማድረጉ ግብጾችም ኦሪየንታል ነን አንድ ነን ብለው ልጁን ያቀረቡበት ሁኔታ አለ። ካቶሊኮቹም በዚህ ጉዳይ በጣም ደስ ብሏቸዋል። አንዳንዶቹ ኢስተርን ነው ያሏሉ። በኋላ ግን ኦሪየንታል ነው እናውቃለን፣ ግን ሐሳቡ የኛም ሐሳብ ነው ብለው በደንብ ያነሱ አሉና ጥሩ ነበር ለማለት ይሄን ለማለት ነው። እግዚአብሔር ይስጥልኝ። እውነት ነው። እናመሰግናለን ቀሲስ። ያ ምህረት ኦነስት ነው እንደተባለው ከመጀመሪያው ጀምሮ ኦርቶዶክስ መሆኑን ተናግሮ ነው። ኢንፋክት ቀሲስ ያው ቅድም እኔና በረከት እየተነጋገርን ነበረ። ዋናው የምህረትም አንገር የሚመነጨው ኢንፋክት ፕሮቴስታንቶቹ ለኤቲስቶች ነው ኦብጀክቲቫችን ብለው ይሄዱ እንጂ ኦርቶዶክስንም ከነሱ እምነት ውጭ ያለውን አታኪ ያደርጋሉ። ክሊፍ እና ስቱዋርትም ቢሆኑ ማለት ነው። አይቻቸዋለሁ ሌላ ቪዲዮም ላይ እና ያም አንዱ በዛም እንትን ነበረበት ሄዶ ማሳወቅ እንዳለበት ፌስ ቱ ፌስ ማግኘት እንዳለበት ኤም አርጎ ነው የሄደው ያን ኦብጀክቲቭ ያንን ይዞ ሲሄድ ግን ኦርቶዶክስነቱን በሚገባ መጀመሪያውኑ አሳውቋቸው ነው። የሚያደርጉትን አውቃለሁ ብሏል። አማኒ ወደ ክርስትና ማምጣታቸው ትልቅ ነገር ነው፣ አፕሪሼት አደርጋለሁ። ግን ደግሞ ወደ ክርስትና አምጥቶ ብሎ መልቀቅ አይደለም፣ ፉልነስ ኦፍ ትሩዝ ነው ማለት። ክርስትና በከፊል አይደለም፣ ከፊል ብሎ ክርስትና ነገር የለም። ለኛ ወይም ደግሞ ምህረት እንዳለው ፕሮቴስታንት ከፊል መንገድ ነው፣ ወይም ደግሞ ወደ መልአት ወደ ሆነው እውነት አልደረሰም። ስለዚህ ወደ መልአት ወደ ሆነው እውነት ክርስቶስን ወደ ማወቅ ክርስቶስን ወደ መምሰል ወደ ክርስቶስ አካል ወደ ሆነው ወደ እውነተኛዋ ቤተክርስቲያን መምጣት አለባቸው። በቃ ሰዎች ከእስልምና ወይም ከአሕዛብ ወይም ከአማንነት ወደ ፕሮቴስታንት ስለገቡ ወደ ካቶሊክ ስለገቡ ወይም ወደ ሌላ የክርስቲያን ብራንች ስለገቡ ስራችንን አናቆም። መስበክ ማለት ወደ ክርስትና ማስገባት ማለት ወደ ፉልነስ ኦፍ ትሩዝ ማምጣት ነው። ወደ ፉልነስ ኦፍ ትሩዝ እያመጧቸው ወይ ደግሞ ወደ መልአት ወይ ወደ ክርስትና መልአት እያመጧቸው ስላልሆነ ለኔ ኤፈርታቸውን አፕሪሺየት ባደርግም ስቲል ሎት ኦፍ እንትን ይቀራል፣ መንገድ ይቀረዋል የሚል ነው አንዱ ያነሳው። እነሱ እንደተባለው ግን ጉዳዩን በጣም በተለያየ መንገድ ትዊስት ሊያደርጉት ሞክረዋል። እንደውም አንዱ ቅድም እንዳልከው አቤል ሚቱ ሙቭመንት አይነት ብሎ አኖርዚ ሆነው ስለተቀበሉት ነው። ኦፍኮርስ ይላል ራሱ ሰልፍ ኤግዛሚኔሽን አኖርዚሊ የተቀበሉትን ግን ደግሞ ስጋዋ ደግሞ ምን አደረጋቸው ነው። አንዳንዶቹ ታመሙ፣ አንዳንዶቹንም ደግሞ ሞቱ ሳይገባቸው እና ዝም ብሎ ኖርማል ሚር ብሬድ እና ዋይን ቢሆን ይገድላቸዋል የሚል ጥያቄ ነው የጠየቀው።
ኦፍኮርስ ከዛ ወደ ልብስ ጸጉራቸውን ስለሚከናነቡ ስላልማይከናነቡ የተነገረውን ወሰድና ያንን አመጣ። ስለተከናነቡ ስላልተከናነቡ የሞቱ የሚል በመጽሐፍ አልተጻፈም። ስለዚህ አይገናኝም የሚል መልስ ሁሉ ሰጥቶታል። ኢንጀኔራል የተመቱበት የተሸነፉበት ነው። ለእኔ ትልቅ ስራ እግዚአብሔር መንፈስ ቅዱስ የሰራበት ነው። ጊዜውን ጠብቆ ነው። ለእኔ ጉዳዩን ቫይራል የመሆኑ ጉዳይ የመንፈስ ቅዱስ ስራ ነው ብዬ ነው የተረዳሁት። በአጠቃላይ ግን የሚያሳየን ነገር በጣም ብዙ ነገር ብንሰራ የእግዚአብሔርን አጋዥነት አድርገን ብዙ ፍሬ ማፍራት እንደምንችል ያስተማረኝ ክስተቱ ነው ያገኘሁት። ትንሽ ይመስላል ክስተቱ፣ የ11 ደቂቃ ክስተት ነው፣ ግን በጣም ብዙ ነገርን አሳይቷል። በምህረት ምክንያት የኢትዮጵያ ቤተክርስቲያንን በየቲክቶኩ ብታዩ ዩቲዩብ ላይ እኔ በጣም አንድ ጊዜ ማየት ስለጀመርኩ ብዙ ተመሳሳይ ነገሮች ስለሚመጣ አልጎሪዝሙ ስለሚሰጥ እያየሁ ነበርና የኢትዮጵያ ቤተክርስቲያን ነው እንዲህ ነው ኦሪየንታል ነው ምናምን የሚሉ ነገሮች ስለነበሩ በጣም ኦሪየንታሎችን በጣም ደስ ብሏቸዋል። የኢትዮጵያ ቤተክርስቲያንም ሰዎች እያወቁ አይቻለሁ። ቲክቶክ ላይ በየኮሜንቱ በየአንዳንድ ቦታ እያየሁ ነበርና ይሄ ትልቅ ኦፖርቹኒቲ ነው እኛ ለማስተማር። ኢንፋክት አሜሪካ ውስጥ የሚኖሩት ልጆች ምህረት ኤግዛምፕል ሆኗቸው ወደፊት ቲዮሎጂ ራሱ ለመማር ድሪም የሚያደርጉ ልጆች እንደሚፈጠሩ ተስፋ አደርጋለሁ። ሀገር ውስጥ ያለነው ደግሞ እኛ አሁን ሀገራችን ውስጥ ያለው ሌላውን ወደ ፉልነስ ኦፍ ትሩዝ የማምጣት ስራ ላይ እየተጠመድን ወይም ደግሞ እየሞከርን ያለን ሰዎች በርትተን እንድንሰራ ትልቅ ኃይል የሚሆን ነገር ነው ያገኘነው ብዬ አስባለሁ። እንደው በጠቅላላው መጋቤ እንደምን ከረሙ ሪፍሌክት እያደረገ ነው ሰሞኑ ላይ። ዛሬ ቤት ቀይረናል። በረከት ኃላፊነቱን ተቀምጧል። ፕሮግራማችን እንጀምራለን። ሰላም ይበሉን። ሰላም ጤና ይስጥልኝ ዶክተር አረጋ በረከት። ቀሲስ ኪሮስ ሰላም ሰነበቱ። ይባርኩኝ ይፍቱኝ። እንዴት አሉ? በረከተ ጳውሎስ ይድር በላይ ከእግዚአብሔር ይፍታ። ደህና ኖት ወይ መጋቢ? እንኳን ደህና መጡ። ሰላም ነኝ እግዚአብሔር ይመስገን። እንዴት ሰነበቱ? ደህና ኖት? እግዚአብሔር ይመስገን። አንደኛው ማን ነው? አይታየኝም ለኔ። ተደረበታል። አቤል ነው። ሁላችሁንም ከታች ያላችሁም ሰላም ብያለሁ። ጥሩ ነው። እኔም ከፍ ማለቷ ልክ ነው። የዲያቆን ምህረትን ቪዲዮ አንድ ዲሲ ያለ ወዳጅ ነበር መጀመሪያ ይላከልኝ። አይቼው አላውቀውም ነበር አላወቅኩትም እና ፌስቡክ ላይ ጻፉኝ። ከዛ አጋጣሚ ሆነው ደግሞ የቀሲስ መላኩ ልጅ እንደሆነ በኋላ አወቅኩኝ። ቀሲስ መላኩም ያው ግዛ እያገለገሉ አሜሪካ እያገለገሉ ያሉ አባት ናቸው። በጣም ጥሩ። በዚህ መንገድ ልጃቸውን ማሳደጋቸው በጣም ጥሩ ነው። ደግሞ ዜማ እንዴት እንደሚችል እኔ ራሱ ስሰማው በጣም ነገረመኝ። ዲያቆን ሆኖ ማለት ነው እና በጣም ምርጥ የሆነ ዲያቆን ነው። የዜማ ሙያው ራሱ በጣም ምርጥ ነው። አንድ መነኩሴ ደግሞ የኔ አባቴ አባ ፍቅረ ስላሴ የሚባሉ አንድ አባቴ ያሉ ወዳጅ ጓደኛ የሆኑ ወጣት መነኩሴ ከእሳቸው ጋር ያገኘው አየሁት አንድ ቀን እና በጣም ጥሩ ባለሙያ ነው። በዚህ መንገድ አሜሪካ ላይ ሆኖ በዚህ መንገድ መማር በጣም ጥሩ የሚባል ምሳሌ የሚሆን ነገር ነው። ያው የቋንቋው እድል ደግሞ በጣም ረድቶታል። እዛው ተወልዶ እዚያ ያደገ መሆኑ በጣም ጥሩ ነገር ነው። ጥሩ እድል ነው። ከዛ አልፎ ደግሞ ቲዮሎጂካል አንደርስታንዲንጉም አርጊውመንቱ ራሱ በጣም ክርክሩን ውይይቱን በጣም ቴዎሎጂ ትምህርት ቤት የሄዳ አይመስለኝም፣ ግን ከዛ በላይ ነው ልጁ የሚያወራው። በጣም ጥሩ ነው። እንትኑ ራሱ ሀሳቡ ክርስትናውን መረዳት ነው። አሁን ቴዎሎጂው እንዳለ ኮምፕሌክስ የሆኑ የቴዎሎጂውን ዲቤት መረዳት ሳይሆን ክርስትናውን ተረድቶታል። በጣም እዚያ ዳይሬክሽን ውስጥ ከገባ አንድ ሰው በዛ ውስጥ ማደግ ሌላ ነገር ነው፣ ግን አይስትም። መንገዱ ላይ ነው ያለው። በቃ ተዋክ ላይ ነው ያለ። ሲያወራ የሚያየውን ነው የሚያወራ። በብርሃን የሚመላለስ ሰው የሚያየውን ነገር ቢያወራ አይሳሳትም። የማያየው ነገር ሊኖር ይችላል፣ ሊኖር ይችላል፣ ግን ስለሚያየው ነገር ስተት አያጋጥመውም። እና እሱ ላይ ያየሁት እንደዚህ አይነት ነገር ነው። በጣም ምርጥ የሆነ ስራ ነው። አባቱ ትክክል ነው፣ ዶክተር ናቸው፣ ጥሩ ባለሙያ ናቸው። እኔ በአካል አውቃቸዋለሁ እና በጣም ጥሩ ስራ ነው። ይሄ ለብዙ ቀሳውስት፣ ለብዙ ዲያቆናት፣ ለብዙ አገልጋዮች ምሳሌ የሚሆን ነገር ነው።
በተለይ ደግሞ ይሄ ቋንቋውን መጠቀም ሁለት ነገር ነው እኔ ያየሁበት። ከስነ ምግባሩ ተጨማሪ የቋንቋ ችሎታው እዛ ለነዛ ሰዎች ሌቭል መኖሩ፣ ሁለተኛው ደግሞ ክርስትናውን በደንብ መረዳቱ ነው። ኢቲካሊ በጣም ሴትል ያደረገ ሰው መሆኑም ሌላ ረድቶታል። በጣም ጥሩ ነገር ነው ያደረገው ማለት ነው። እንዳውም ብዙ ሰው ኮመንት ሲሰጥ የነበረው 11 ደቂቃ መሰለኝ ውይይቱ የነበረው 11 ደቂቃ በሙሉ እሱ ከቆመበት አይንቀሳቀስም፣ ሴትል አድርጎ ነው የሚያወራ። እነሱ በጣም ፊዚካሊ ራሱ ዲስተርብድ መሆናቸውን ሳይኮሎጂካሊ የሚያሳይ ፊዚካል ሙቭመንት ያደርጋሉ። እና ያንን ሁሉ ሰዎች እያነጻጸሩ ተረጋግቶ ማውራት፣ ግልጽ ሆኖ ማውራት፣ ለእግዚአብሔርም ለሰውም ግልጽ ለመሆን ጥረት ማድረግ፣ የቤተክርስቲያንን ክብር በሚመጥን መንገድ በዚህ መንገድ ማውራት ትልቅ ነገር ነው እና በጣም ጥሩ ነው። ይሄ በጣም የሚደገፍ ነገር ነው። በጣም አድማየር የሚደረግ ምሳሌ ሆኖ የሚጠቀስ ልንደግፈው ለብዙ ሰዎች ልናሳውቀው የሚገባ ነው። በእርግጥ በራሱ መንገድ ብዙ ነው የመጣው። አሁን ያለበት ነገር ብዙ ነው። የተወሰኑ ፈረንጆችንም ምን ያዳምጫለሁ ቪዲዮዋቸው እና ይሄ ዲፌንስ ለማድረግም የሞከሩ አሉ። ያው ተሸነፈ ወይ ሉዝ አድርጓል ወይ ዲቤቱን እነ ክሊፍ የሚሉ ሰዎች አሉ፣ ከፈረንጆች ከራሳቸው ማለት ነው። ዞሮ ዞሮ ግን የቤተክርስቲያን ጥንታዊ ብርሃን፣ የቤተክርስቲያን ጥንታዊ ትምህርት፣ ጥንታዊ መልክ እንዲታይ በጣም ጠቃሚ ነገር ነው እና ይሄ አስተማሪ ነገር ነው። በዚህ ላይ ጉዳይ ላይ ደግሞ ሪፍሌክት መደረጉም ተገቢ ነው። ለአዌርነስም ይጠቅማል። በተለይ ደግሞ ያነሳቸውን ፖይንቶች ምንድነው ያነሳ ከስካሁን ድረስ እየተወያያችሁባቸው ከነበረ ጥሩ ነው። የማያምኑ ሰዎች አሉ ብሎ ያነሳው ማለት ነው። በስጋው ደግሞ አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ የስራና የእምነት ጉዳይ ነው። ሶስተኛው ሌላው የተነሳው ነገር ደግሞ ኢንፋሊቢሊቲ ኦፍ ዘ ፖፕ ኤንድ ዘ ካውንስልስ ምናምን የሚል የካቶሊክ ትምህርት ነው ያነሳው። ሌላው ደግሞ ትራንስብስታንሲዬሽን እና ስጋው ደግሞ ጋር አያይዞ ነው። ቸርች ፋዘርስ ከሚባሉትን ሉተርና አንዱን ጠቅሶ ነው እና ይህን የመሳሰሉ ነገሮች ናቸው ያሉት። እዚህ ላይ ሪፍሌክት ማድረግ ትችላላችሁ። እያንዳንዱ ነጥብ ላይ ነጥብ በነጥብ እንሄድበት ካላችሁ እንዲጨምሩበት አንድ ሀሳብ ልስጥ እንደ መጋቢ ዶክተርዬ። እሺ ይቻላል። ክሊፍ አንድ ያነሳው ፖይንት ነበረ ስለ ስጋው ደግሞ ስቱዋርት ነው ባይዘው የተከራከረው። ስቱዋርት ሲያነሳው የነበረው ፖይንት ምንድን ነው? የመጨረሻው ራት ዘላስት ሰፕርን አንስቶ ጌታ ኢየሱስ ክርስቶስ የራሱን ስጋና ደም በልቷል ጠጥቷል ወይ የሚል ፖይንትም ዲያቆን ምህረትን ጠይቆት ነበረ። በመጨረሻ ደግሞ መጋቢ የሚያስታውሱ ከሆኑ በአምስተኛው ሳምንት አካባቢ ላይ እዚሁ ቤት ላይ ስለ መጽደቅ፣ መክበር፣ መቀደስ የሚሉ ቃላት ነበሩ። ሳንክቲፊኬሽን አንስቷል። እሱም እዛ ላይ አንስቷል። እነዚህን አብራችሁ ጨምሩበት። አክቹዋሊ እሱኛውን ፓርት የዘለልኩት እሱኛው ሬዲክል እያደረገ ስለሆነ ነው። ክርስቶስ ደሙን እያንጠባጠበ ጽዋው ላይ ስጋውን እየቆረሰ ነው የበላው ብለህ የምታመን ከሆነ አክቹዋሊ እንደዛ ብሎ የሚያምን የለም ብሎ ሬዲክል ነው ያደረገው። ይሄ ኢንፋክት ይህንን ክስ የከሰሱት ፓጋንስ ናቸው። ለመጀመሪያ ጊዜ ክርስቲያኖች የክርስቶስን ስጋ እንበላለን ክርስቶስ እንደምንጠጣለን ሲሏቸው ክርስቲያኖች ካኒቫሊስት ናቸው የሚል ክስ የከሰሱት ፓጋኖች ናቸው። እሱ ክርስቲያን ነው ብሎ የፓጋን ክስ ነው ይዞ የመጣው። ኢንፋክት እዚህ ላይም ሪፍሌክት ማድረግ እንችላለን። ለእኔ እሱ ፓርት በጣም ካናደረኝ ፓርት ነው። ባይዘው ቱ ቢ ኦነስት ሰዎቹ ጥሩ ያደርጋሉ ይባላል እንጂ ቡሊ ለማድረግ ነው የሄደው። ማለት አሕዛቦች ይሉት የነበረውን ወይም ደግሞ የሮማውያን ነገስታትና በሮማ ስር የነበሩ ክርስቲያኖችን ሲያሳድሩበት ከነበረው አንዱ ስጋ በል ናቸው የሚል ክስ ነው የከሷቸው የነበሩ ጠላቶቻቸው። ይህን ክስ ነው ይዞ የመጣው። ልክ በዛ መልክ ነው የስጋው ደግሞ ላይ የተሳለቀው ማለት ነው። ኢንፋክት ዘላስት ሳፕር ማለት ስጋው ደግሞ ስለሆነ እሱ የመጀመሪያው ያንን ነው አማናዊ ስጋ አማናዊ ደም የሚለውን ያነሳው። እውነት እላችኋለሁ የሚል ጋር አነጻጽሮ ከሌላ ትምህርት ጋር ከሚመስለው ከማይመስለው ነው ያደበላለቀው። እዚህ ላይ ሀሳብ መስጠት ትችላል። በረከት ከአንተን ጀምር፣ በኋላ ላይም ሪፍሌክት ስለምታረከዙ ከስራና ከንትን ስለምታቀርብ በዚህ ሪፍሌክት አድርገን እስኪ 1 3 4ቶቹ ላይ እናንሳበት። ሸረጋ በመጀመሪያ ላይ የመለሰው መልስ ስህተት ነው። እሱ ይመስለኛል እንደውም ሰውየውን ከዚያ በኋላ ነርቨስ እንዲሆን ያደረገው
የእግዚአብሔር ስራ መሆኑን የሚታወቀው መጀመሪያ ላይ በቃ ነርቨስ ከሆንክና እንትንህን ካጣ ባላንስን እዛ በኋላ አስቸጋሪ ነው እና መጀመሪያ ላይ የመለሰው መልስ ትክክል አይደለም። ይሄ የፓራራሊዝም ፋላሲ ነው። የመጀመሪያው ፒውር የሆነ ፋላሲ ነው። የአንደኛው ሁለተኛው ክፍለ ዘመን ክርስቲያኖች ይሄንን ለምን አላመኑም ተብለ ስትጠየቅ ከዚያ በኋላ የመጡ ሰዎችን ማንሳት ሂስቶሪካል የሆነ መልስ አይደለም። ዝም ብሎ ፓራራል የሆነ ነገር ሁሉ እውነት አይደለም እና ልጁም ደግሞ ያን በሱ በመጣበት አርጊውመንት በልሶ አንተ ያልከው እንኳን አያስኬድም፣ ምክንያቱም ወንጌልንም ከነጭራሹ የማያምኑ ሚሊዮኖች አሉ ብሎ አስጣለው ማለት ነው። ስለዚህ መጀመሪያ ላይ ፊልም ካረክ በኋላ ከዚያ በኋላ አይምሮ ራሱ ኮሄረንት አይሆንም፣ ባላንሱን ይስታል። በቃ እዚህ ላይ ነው እንግዲህ መንፈሳዊ ነገር ስትናገረ ነገራችን ላይ ጸጋ እግዚአብሔር ካልደገፈ የአእምሮውን ባላንስ ካጣህ ከዚያ በኋላ በጣም አስቸጋሪ ነው የሚሆነው እና የሆነ እኔ መንፈሳዊ ነገር እንዳለን የታየኝ ምናልባት ልጁ ያው የቤተ ክርስቲያን አገልጋይ ስለሆነ በጣም ጠንካራ የሆነ መንፈስ አለው። እግዚአብሔር ይጠብቀው። ነገራችን ላይ ጸሎት ነው የሚያስፈልገው። በዚህ አይነት እድሜ ላይ ያለ ሰው በዚህ እንዲቀጥል እግዚአብሔር እንዲጠብቀው በትህትና እንዲጠብቀው ጸሎት ያስፈልገዋል። ብዙ ፈተና ሊኖርበት ይችላል እና የሆነ የእግዚአብሔር ጸጋ ነው። ከነገራችን ላይ እነሱ ሳይኮሎጂካሊ አቢዩዝ ያደርጋሉ፣ ሪዲኩል ያደርጋሉ። ቅድም እንዳልከው የስነ ልቦና ጫና ለመፍጠር ሲታገል ነበረ። ልጁ ግን እንኳን የስነ ልቦና ፊዚካሊ ራሱ አይንቀሳቀስም ነበረ እንዳላችሁት እና ይሄ የሆነ መንፈሳዊ ስቴቢሊቲ ያለው ልጅ ነው እኔ ሳየው ማለት ነው። እና እሱ ነው በቃ አሁን እኔ ኢንተሌክቹዋል የሆነ ባትል አይደለም የነበረው፣ ስፒሪቹዋል ነው በመጀመሪያ ማለት ነው። ከዚያ በኋላ ግን የጥንት ቤተክርስቲያንን ታሪክ ይዞ እኔ እስካሁን በኦርቶዶክስ አስተምሮ ኤንሸንት ቸርች ሂስትሪን አንስቶ የተሸነፈ ሰው አይቻላቅም የለም እና ሊሸነፍም አይችልም። አክቹዋሊ የማይሆን ነገር ነው። ታሪክን ሪፊዩት ማድረግ አይቻልም። ታሪክ በጣም ፋክት የተጻፈ ፋክት ስለሆነ የአንደኛ የሁለተኛ የሶስተኛ ክፍለ ዘመን አባቶችን መጽሐፍት ድርሳናት ገልጦ የሚያነብ ሰው ታሪክን ሪፊዩት አያደርግም። ሊያደርግ የሚችለው ትራዲሽንን ዲናይ ማድረግ ነው። በቃ ሶላ ስክሪፕቸራ ምናምን ብሎ እኔ በመጽሐፍ ቅዱስ ብቻ ነው የምከራከረው በታሪክ አትከራከረኝ ብሎ መዝጋት ካልሆነ ዋንስ የጥንት ቤተክርስቲያንን ታሪክ ገብቶ መከራከር ከጀመረ መቆም አይችልም እና በመጀመሪያው ጥያቄ ኮንፊውዝድ ስለሆነ እንጂ ሰውየው ሊያዋጣው የሚችለው በቃ ትራዲሽኑን ፈጽሞ ዲናይ ማድረግ ነው። አንደኛው ሁለተኛው ሶስተኛው ክፍለ ዘመን አትበል፣ በቃ ባይብል ብቻ ጋር እንነጋገር ብሎ ሊከራከር ይችላል። ግን እሱም አያስኬድም። እሱ ደግሞ ሌላ የሚፈጥረው ችግር ምንድን ነው? መጽሐፍ ቅዱስ ብቻ ሲባል ያው የተለመደ ጥያቄ አለ። እንዴት ነው የሚተረጎመው? ኢንተርፕሪቴሽኑ ትክክለኛው አረዳድ ምንድን ነው የሚለው ላይ ልዩነት ስለሚፈጥር እሱ ሌላ ችግር ይፈጥራል ማለት ነው እና ልጁ ኢንቪንሲብል የሆነ ሊሸነፍ የማይችል መሳሪያ ይዞ ነው የመጣው፣ የኤንሸንት የኢርሊ ቸርች ትራዲሽንን ማለት ነው እና ኢትስ ኦብቪየስ ማሸነፉ ግዴታ ነበር ማለት ነው እና በተለይ ሚስጥራተ ቤተክርስቲያን ላይ ሳክራመንትስ ላይ፣ ሁለተኛ ደግሞ ጽድቅ ላይ፣ የእምነትና የሥራ ጉዳይ አትሊስት እነዚህ ሁለቱ ላይ በቃ የኤርሊ ቸርች በጣም ኮሄረንት ነው። ሳክራመንት፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት ለድህነት አስፈላጊ አይደሉም ብሎ የተከራከረ አንድ ሰው አታገኝም።
ክርስቲያን ከሆነ አክሴፕትድ የሆነ ሄሬቲክ ካልሆነ በቀር ማለት ነው። በጥንት ቤተክርስቲያን እውቅና ያለው አባት አታገኝም። ድህነት በእምነት ብቻ ነው ብሎ ሶላ ብሎ የተናገረም አንድ ሰው አታገኝም። ሁሉም ከቀሌምኒጦስ ጀምሮ ለሰው በማመን ከዛ ደግሞ ለእምነት በመታዘዝ በመልካም ስራ ነው የሚጸድቀው የሚለው በቃ ዩናኒመስ ነው። በዚህ ላይ ምንም የጥንት ቤተክርስቲያን በጣም ክሊር ነች እና በዚህ የልጁን ቻሌንጅ መመለስ አይችልም ነበር ነው እኔ የምለው። ባለማጠቃለል ምንም ወደ ውስጥ ገብተው ቢከራከሩ ቢያነብም እኔ ያነበበ አይመስለኝም። ስቱዋርት ብዙ የጥንት ቤተክርስቲያን እውቀት ያለው አይመስለኝም። እንደዚያ ቢሆን ኖሮ ሉተርን አይጠቅስም ነበር የለውም። ከ1500 ዓመት በኋላ ሂዶ ግን ያነበበም ሰው ቢሆን የጥንት ቤተክርስቲያን ኤክስፐርትም ቢሆን ይህንን ቻሌንጅ መወጣት አይችልም ነበረ። በጣም ግልጽ ስለሆነ ማለት ነው። እኔ በዚህ ላቁም። ሌሎችም መምህራን ሪፍሌክት ያድርጉ ያደረግ ወይም ደግሞ ከክርስትና ውጭ ላለው ክርስቲያኖች የሰጡትን መልስ እንደ ሁለት ሳይድ አይቆጠርም፣ አንድ ሳይድ ነው። ዊዝን ክርስቲያኒቲ ግን ስጋው ደግሞ ምሳሌና ስጋው ደግሞ አማናዊ ብሎ የሚያመን የክርስቲያን አባት ፈጽሞ አታገኝም። ቤዚክ ነጥቡ የምህረት ይሄ ነው። ሁለት ሳይድ ኦፍ ፌንስ የሚባል ነገር የለም፣ አንድ ነው ያለው የሚለው ማለት ነው። እና ቤዚክ ስቱዋርት የተመታው ኢን ሂዝ ማይንድ ልክ አዚፍ ዜር አር ቱ ቸርች ፋዘርስ ሁ ቢሊቭስ ኢን ዋን ሳይድ ስጋው ደግሞ አማናዊ ነው ብለው የሚያምኑ፣ በሌላ ሳይድ ደግሞ ስጋው ደግሞ ምሳሌ ነው ብለው የሚያምኑ እንዳሉ አድርጎ ነው ሊከራከር የፈለገው። ኢንፋክት እንደዛ የሚል ክርስትና ውስጥ አልነበረም። እሱ ቢኖርማ ጥቀስ እስኪ እስከ 3ኛ ክፍለ ዘመን ካሉ አባቶች ብሎ በኮንፊደንስ አንድ ሰው እንኳን ጥቀስ ሲለው ማምጣት ይችል ነበር። ማንም አላመጣም። ጀስቲን ዘማርታየርን ጠቀሰለት፣ ሄረኔስን ጠቀሰለት፣ አግናሺየስን ጠቀሰለት፣ ቅዱስ ጳውሎስንም ጠቅሶለታል። እኔ የእነሱንም ጥቅስ እንደውም ፌስቡክ ላይ ኤግዛክትሊ ምን ምን እንዳሉ በስጋው ደግሞ ዙሪያ አንስቼ ጽፌ ጠቅሻቸዋለሁ እና ይህን አነሳለት። የቅዱስ ጳውሎስን ነው ቤዚክ በኋላ ላይ መከራከር አድርጎ ያነሳው። ስጋው ደግሞ የሚቀበሉ ሰዎች አኖርዚሊ የሚቀበሉትን በተመለከተ አኖርዚሊ ማለት ሳይገባቸው የተቀበሉትን በተመለከተ ምን እንደሆኑ ምን እንዳገኛቸው አንስተዋል። ያገኛቸው አንዳንዶቹ ታመዋል፣ አንዳንዶቹ ደግሞ ሞተዋልም ሁሉ ሳይገባቸው ስጋው ደግሞ ሳይዘጋጁ ሳይበቁ ተቀብለው የሚል አመጣል እና ስጋው ደግሞ ሚር ብሬድ ኤንድ ሚር ዋይን ከሆነ ለምን ይሞታሉ ለምን ይታመማሉ ብሎ ነው የጠየቀው። እና በጣም የሚገርም አርጊውመንት ነው ያቀረበለት። ሌሎቹም እነ መጋቢም ሌሎቻቸውም ሪፍሌክት አድርጉባት በዚህኛው ነጥብ ላይ እና ወደ ሌሎቹ ነጥብ እንሄዳለን። እሺ እግዚአብሔር ይስጥልን። በተለይ ይሄ የታሪክ ጉዳይ እንደተባለው በጣም መሰረታዊ ነገር ነው። እዚህ ሀገር ላይ ማየታችሁ ከሆነ እንኳን የቤተክርስቲያን ታሪክ ይቅርና መጽሐፍ ቅዱስ ላይ ያለ እንኳን ይሄ የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ የሚለውን ዝርዝር በአግባቡ የሚያነቡ አይመስለኝም። ፕሮቴስታንቱ ግሩፕ እንደ ብፌ ነው የሚመርጡት። እርግጠኛ ነኝ አላስፈላጊ ሁሉ ሊሉት ይችላሉ። ባይዘው የማይጠቅም ነው ሁሉ ዚስ ማሽ ነው እና በአብዛኛው በተለይ የቀደመችውን መንገድ ጠይቁ የሚለውን የቤተክርስቲያን ትምህርት ትንቢተ ኤርምያስን ሲያፌዙበትና ሲያጣጥሉት ነው የምታየው። ምክንያቱም ታሪክ ዊክ ፖይንታቸው ነው። ስለዚህ በተቻለ አቅም ይሄ ካሮጊቶች ተረት ምናምን ራቅ የሚለውን በቃ ዋናው ክርስቶስ ነው፣ ዋናው ድህነት ነው። እንዴት መጣ ግን ፈጽሞ የለም። እንኳን ታሪክ ተውና ብሉይ ኪዳን እንኳን ኢሬሌቫንት ነው ለፕሮቴስታንቱ ዓለም በአብዛኛው። አሁን ሲመጡ በተለይ ይሄ ሚዲያው በጣም እየሰፋ እውቀትን መቆጣጠር ሳይቻል ሲቀር ከብዙ ቦታ ሰው ማየት ሲቻል ያ ነው እንጂ ያመጣው ብሉይ ኪዳን ራሱ አስፈላጊ አይደለም። ከክርስቶስ ትንሣኤ በፊት የጻፉ ወንጌላውያን ራሱ አስፈላጊ አይደሉም። ጀስት በቃ ቅዱስ ጳውሎስ ላይ ተሰፋለህ፣ እሱም ሮሜ፣ ገላትያና ዕብራውያን ላይ፣ ከዛው ሌላው በጣም አስፈላጊ አይደለም። እና በሰሞኑ ራሱ ምን ብለው ነበረ? አንዳንድ ጊዜ ከመሰረታዊ እምነታችን ጋራና ከክርስቶስ ጋር ሊቃወም የሚችል የመጽሐፍ ቅዱስ ጥቅስ ራሱ እንትን መደረግ አለበት፣ ሳንሱር መደረግ አለበት የሚል እንኳን ሐሳብ የተናገሩ ሰዎች አሉ። በጣም ይገርማል። እንግዲህ መጽሐፍ ቅዱስ ራሱ ከክርስቶስ አንጻርና ከነሱ ፌዝ አንጻር ሳንሱር መደረግ አለበት እና ሰዎቹ የሚያምኑት ራሳቸው መጽሐፉን አይደለም።
የመጽሐፉን ሐሳብ ለራሳቸው ይተረጉሙታል፣ እነሱ መሰላቸው መልኩ ይቀበላሉ። ስለዚህ የሚያምኑት ራሳቸውን ነው ማለት ነው፣ መጽሐፍ ቅዱስን አይደለም። እና ታሪክ ላይ በጣም ዊክ ፖይንት ነውና እኛም ስታይ አብዛኛው ካየ ብሬኖሽ ሆነናል ባይዘው እና ብዙ ሰው ታሪካዊ መሰረት ላይ ቤተክርስቲያን እንዴት መጣች የሚለው ላይ ሲነጋገር አታይ። ሞር ግን ፎከስ ልናደርግ የሚገባና አጥብቀን ልንይዝ የሚገባን በተለይ በሰሞኑ ዲቤት የተረዳነው ነገር በቃ ስለ ታሪክ ከየት መጣ መባል አለበት። አንድ ሰው አድራሻው መጣ ማነህ መባል አለበት። እንዴት እዚህ ጋር ደረስክ መባል መቻል አለበት። ይሄን ሊያልፍ ካልቻለ ቀጣዩን ንግግር ማድረግ ዋጋ ቢስ እንደሆነ ነው ያየነው። ቀጣዩ ንግግር ለግለሰብ ሐሳብ፣ ለግለሰብ ኢንተርፕሪቴሽን፣ ለግለሰብ ሎጂክ የተመቸ ነው። በቃ መጽሐፍ ቅዱስ ውስጥ የሆነ ክፍል ታነሳለህ፣ ከዛው ኦቶሪቲውን ለራስህ ትሰጣለህ። ምክንያቱም ትልቁን ጉዳይ ታሪክን ኦሚት አድርገሃል። በቃ አፖስቶሊክ ሴሶች ምናምን ጉዳይ አይደለም። ከየትም ይምጣ ከየትም ወዲያው ምንድነው የምታደርገው? መጽሐፍ ቅዱስን ይዘህ ምንድነው የምታደርገው? ጀስት በቃ ይሄ ነው፣ ከየት መጣ ማወቅ አልፈልግም፣ በቃ ጌታ ሰጥቶኛል፣ ከዛ በኋላ እሱን ለመተርጎም ደግሞ መንፈስ ቅዱስ ያገዘኛል ትላለህ። ይሄ መጨበጫ መያዣ የሌለው ሰርኩላር የሆነ እንትን ነው፣ ዲቤት ነው። እዛው መልሰህ መነታረክ ነው። ስለዚህ ከየት መጣህ የሚለውን ሶስቱን ጉባኤያት ትቀበላለህ። ምክንያቱም በዓለም አቀፍ ደረጃ ያሉ ክርስቲያኖች በአጠቃላይ ሶስቱን ጉባኤያት ጥያቄ ያነሱ የሉም። እንግዲህ ክርስቲያን ተብለው ሶስቱ ጉባኤያት ላይ አብዛኛው እንቀበላለን ይላሉ። እዛ ላይ ነው አጽንኦት መወሰድ ያለበት ማለት ነው። እሱ ላይ ከተቀበልክ ቢያንስ ቤዚክ ነገር ላይ መስማማት መቻል አለበት። እስከ 300 ክፍለ ዘመን እስከ 3ኛው ጉባኤ የትኛውም ክርስቲያን ነኝ የሚል መስማማት መቻል አለበትና ይሄንን ነው በደንብ ያየነው ለማለት ነው። ታሪክ በደንብ ልንይዘው የሚገባን ልናፍርበት የማይገባን ከማንም ጋር ልንነጋገርበት የሚገባ ቸርች ሂስትሪ በጣም ወሳኝ ነው። በዚህ አጋጣሚ ምናልባት ብዙዎቻችን ድሮ አንብበና ስላለፍን ቀላል ትመስለናለች እንጂ ረድኤት በረከታቸው ይደርብንና የብፁዕነታቸው አቡነ ጎርጎርዮስ የቤተክርስቲያን ታሪክ በዓለም መድረክ ሪሊ እኔ አንዳንድ ሰዎች ገብታችሁ ድጋሚ ምናልባት አሁን ትንሽ ያደገ ጭንቅላት ስላለ በእድሜም በምንም ስላደግን ዛሬ ላይ ተመልሰን ብናየው እጅግ ብዙ ነገር ይሰጠናል ብዬ አስባለሁ። እና በጣም በዚህ አጋጣሚ እሱንም በቃ መሰረታዊ ነገር ነች፣ እሷን ይዞ መነጋገር አለብን። እግዚአብሔር ይስጥልን። እናመሰግናለን። መጋቢ እንዴት አገኘው? ታሪካዊ መስመሩን ተከትሎ የሄደውን ማለት የቤተክርስቲያንን ታሪክ እንደ ኢንስትሩመንት የተጠቀመበትን ጉዳይ ምህረት፣ ያኛው ደግሞ ታሪክን ሊረዳበትና ሊከራከርበት የሄደው አግባብ እንዴት አገኘው? ምን ትምህርት ይሰጣል? እንደው ለኛም ለወደፊቱ እንዴት መጠቀም እንዳለብን ያለው ሌሰን። በጣም ጥሩ ነው። ዋናው እኔ እንትኑን ስሰማው የመጀመሪያ ጭብጣቸው ምንድን ነው የሚለውን ሳይ ሰው መዳኑን በትክክል የሚረዳው በትክክል የሚያውቀው የሚቀበለው ምን ሲያደርግ ነው? በምን መንገድ ነው ትክክለኛ የሆነ የመዳን አንደርስታንዲንግ የሚባለው ምንድን ነው የሚል ነው። ከዛ በውይይታቸው ውስጥ ደግሞ አርሊ ቸርች የሚለውን እንትን እነ ክሊፍ እንዴት እንደሚረዱት እንትን አትልም። ዝም ብሎ አሁን አርሊ ቸርች ክሊር አይደለም። እርሱ እንትን አድርጓል። ፈርስት ሴንቸሪ፣ ሰከንድ ሴንቸሪ፣ ተርድ ሴንቸሪ ብሎ ክሊር አድርጓል። እርሱ ክሊር አድርጎ እየተናገረ እያለ ሉተርን ጠቀሰ። በጣም ሩቅ ያለ ከ1500 ምናምን በመቶ በኋላ ኢቭን እነ ሉተርን ጨምሮ ይጠቀሳሉ ማለት ነው። እኔ አርሊ ቸርች ማለት አርሊ ማለት ለሉተር ከሆነ ለዛ ለሱ አይምሮ ለእንተና አልተገናኙም ማለት ነው። አንዱ እሱ ነጥብ ነው እኔ አይምሮዬ ውስጥ የነበረው። ምንድነው የሚያወሩ ብቻ ሳይሆን በተለያየ ዓለም ውስጥ ያሉ ሰዎች ነው የሚያወሩ የመሰለኝ ማለት ነው። ከዛ ዋናው ነገር ደግሞ የአፖስቶሊክ የሚባሉት 150 ድረስ የነበሩት ናቸው። 150 ዲፊኒትሊ የሚቀመጠው 150 ዓመት ነው። እነሱ ሐዋርያን አበው ሐዋርያትን በአካል ያዩ በእነሱ እጅ በእነሱ ተምረው በእነሱ በአካል በዓይን አይተዋቸው የሾሟቸው አባቶች ናቸው።
አርሊ ቸርች ፋዘርስ ሩቅ ሊሄድ ይችላል እንደየእንትኑ። አሁን ለምሳሌ ጀነራል ቸርች ካውንስልስን የሚቀበሉት ኦርቶዶክሶች ሩቅ እስከ ጆርጂያ ደማስቆስ ድረስ ይመጣሉ። ለእኛ ምንም በማያከራክር መንገድ ውይይት ስናነሳ የኬልቄዶን ጉባኤ ቀደም ብሎ ነው ማንሳት ያለብን ሁሌም ማለት ነው። ኬልቄዶን ጉባኤ 451 መዝጊያ ነው መሆን ያለበት የልዩነት ስለሆነ ከዛ በፊትም የተወሰኑ የኤፌሶን ጉባኤ ላይ ነው ስምምነት ያለ እንጂ በኤፌሶን እና በኬልቄዶን ጉባኤ መሀል ያሉት እንትኖች ክፍተት ነበረባቸው፣ አለመግባባቶች ታይተዋል። አሁን እሱን ዲቴል ማውራት የለብንም። ግን አርሊ ቸርች ተመሳሳይ የሆነ አንድ አይነት የሆነ በጋራ ሆና መናፍቃን የተከላከለችበት እምነት ትምህርት አላት። ያ ዶክሜንትድ ነው። ያንን ብንጠቀመው ምንድነው ለክርክራችን፣ ለውይይታችን፣ ለትምህርታችን እውነተኛውን ትምህርት ለማስረዳት ምንድነው የሚጠቅመው ለሚለው እሱ ሁለት ነገር ነው ያነሳው። አንደኛው እንደ ፋክት ምረት ሁለት ነገር ነው ያነሳ የነበረን ይሰማው እንደ ፋክት ቁርባንን የክርስቶስ ስጋና ደም አይደለም፣ እውነተኛ ስጋና ደም አይደለም ብሎ ያስተማረ የለም ነው። ያስተማረ ከሌለ ሁሉም የክርስቶስ ስጋና ደም ነው ብሎ ካስተማሩ በተቃራኒ ማስተማር ከነሱ መለየት ነው ማለት ነው። ኤቪደንስ እስከሌለው ድረስ አንዱ እሱ ነው። ሁለተኛው ደግሞ በጣም የገረመኝ ራሱ ባይብልን ኢንተርፕሬት የምናደርግበት መንገድ ከነሱ ጋር መስማማት አለበት። ዳይሬክት እንትኖች ናቸው፣ ሪሲቨርስ ናቸው እና እነሱ በተረዱት መንገድ ክሎዝሊ አንደርስታንድ ያደረጉትን ነገር እነሱ ኢንተርፕሬት ያደረጉበትን መንገድ መራቅ አንችልም። ከእርሱ ከራቅ የመጀመሪያዎቹ ክርስቲያኖች ያመኑትን እምነት እየተቀበልን አይደለም። ባይብልን በሌላ መንገድ አርቀን እየተረዳን አርቀን እየተረጎም የራቀ ትምህርት እየተከተልን ነው የሚለው አንዱ ጠቃሚ ነገር ነው። ስለዚህ ሁለት ነው ያየውበት፣ አንደኛ ሜተድ፣ ሁለተኛ ደግሞ ሰብስታንስ ነው። እሱ እየተከራከረ ያለ የነበረው ምረት ማለት ነው። አሁን ሜተድስ ኦፍ ኢንተርፕሪቴሽን ለእነርሱ ኮንሲስተንት በሆነ መንገድ መተርጎም አለብን የሚል ነው። እምነታችንን የምናመጣው እዚህ ጋር በተመሰረተ ነው የሚል ነው። ለዚህ በጣም ጠቃሚ የሆነው እነ ሄሬኒዮስ እነ ኢግናጢዮስ ተመሳሳይ የሆነ ነገር ለእኛ በጣም ጠቃሚ የሆነ ነገር አስቀምጠዋል። አሁን መጽሐፍ በመጣ ጥሩ ነበር። በጥንት ክርስትና ጊዜ ከስጋ ወደሙ መራቅ በክርስቲያኖች ዘንድ ከፍተኛ የሆነው ውግዘት የሚያስነሳ ተቃውሞ የሚያስነሳ ነገር ነበር እና ትምህርቱ እምነታችሁ ምንድን ነው? ከስጋ ወደሙ ከራቃችሁ የክርስቶስን ስጋና ደም አማናዊ አይደለም ብላችሁ እያመናችሁ ነው ወይ? አማናዊ አይደለም ብላችሁ ካመናችሁ አማናዊ ነው ብላችሁ ካመናችሁ ስጋ ወደሙ መቀበል አለባችሁ፣ ከስጋ ወደሙ መራቅ የለባችሁ። አማናዊ አይደለም ብላችሁ ካመናችሁ ብቻ ነው እንደዚህ አይነት ነገር የምታደርጉ የሚል እነ ሄሬኒዮስም እና ኢግናጢዮስም አስተምረዋል። ይሄንን ቀጥታ ማለት ነው የሚርቁትን ከስጋ ወደሙ የሚርቁትን ሰዎች ፈጽሞ ተቃውመዋል። ይሄ ደግሞ መራቃቸው የእምነት ችግር፣ ስጋ ወደሙን የክርስቶስ ስጋና እውነተኛ የክርስቶስ ደም አይደለም ብለው እያመኑ ነው ማለት ነው። ይሄ ደግሞ የቤተክርስቲያን ትምህርት አይደለም፣ ምንፍቅና ነው፣ ከቤተክርስቲያን ውጭ የሚያደርግ እምነት ነው ብለው ቀጥታ አስተምረዋል ማለት ነው። ይሄ ከሆነ ደግሞ ቀጥታ ምህረት የሚያነሳው ጥያቄ የሆል ቸርች አንድ ላይ እንደዚህ ነው ድምጿ የነበረው። የእናንተ ድምፅ የቤተክርስቲያን ድምፅ አይደለም፣ ኢኩቫለንሲ ልትፈጥሩ አትችሉም። ይሄ ፎልስ ኢኩቫለንሲ ነው እየፈጠረ የነበረው። ኢኩቫለንሲ ልትፈጥሩ አትችሉም። የመናፍቃንን ትምህርት በአንድ በኩል እንደ ክርስትና ትምህርት እንደ እውነተኛ ተሟጋች አድርጋችሁ አመጣችሁ፣ ኢኩቫለንትሊ ጎን ለጎን ሁለቱ ይታዩ ወደ ማለት የሁለቱ ድምፅ ይሰማ ወደ ማለት ልትመጡ አትችሉም ብሎ ምህረት ያነሳው በጣም ጠቃሚ ነገር ነው የነበረው ማለት ነው። እና ይሄንን እየፈለኩት ነው መጽሐፍ ላይ ቀጥታ ኮቴሽኑን አነብላችኋለሁ እነሱ ያነሱትን ማለት ነው። እና በጣም ኢንተረስቲንግ ነው። ለዚህ ደግሞ ግራውንድ የሚያስይዝ ትምህርት፣ ትውፊት፣ ታሪክ ስላለ እንደዚህ አይነቱን ነገር አጠናክሮ መጨመር በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አይ ቲንክ በውጪ ሌሎቹን ኦርቶዶክሳውያን አናውቅም፣ ይሄንን ፓትሪስቲክ ሊትሬቸርን ፓትሮሎጂን የማስተማር ልምድ ማደግ አለበት። ይሄ ጥቅሙ ይሄ ነው። ብዙ በፕሮቴስታንቱ አይታወቅም። ፓትሪስቲክ ሊትሬቸር
ብዙ አይታወቅም። ፓትሮሎጂንም ብዙ አይደለም። በኢትዮጵያ ኦርቶዶክስ ክርስቲያን እኛ አሁን ኮርስ ስንወስድ በዲፕሎማ በዲግሪም ስላለ ማስተርስ ላይ ነው ትንሽ ቀዝቀዝ ያለው እንጂ ይሄ በጣም ተጠናክሮ ቢመጣ በተለይ በኢትዮጵያ ትምህርት ውስጥ በእኛ አገልግሎት ውስጥ በጣም ትልቅ አቅም ያለው ስለሆነ ይሄንን ማበረታታት የምንችል ምሳሌ የሚሆን ነገር ነው የሚለው ነው። እግዚአብሔር ያክብርልኝ። በጣም ጋቢ እንዳሉት በሌሎቹ ሀገራት በኮርስ ደረጃ የሌለ ቢሆንም አይ ቲንክ ግን ሌሎቹም ቦታ ያላቸው ይመስለኛል። በተለይ ኢስተርኖቹ ሂስትሪ ላይ፣ ካቶሊኮቹም ሂስትሪ ላይ ብዙ የሚታሙ አይደሉም። ሂስትሪ ላይ በጣም ጎበዞች ናቸው። ትልቁ መሳሪያ ስለሆነ ቤተክርስቲያን ሂስቶሪካል ቸርች ነው የምትባለው። ራሱ ሂስቶሪካል ጂሰስ ነው የሚባለው ክርስቶስ ራሱ እና የሆነ ከሂስትሪ የምትነጠል ቤተክርስቲያን ሂስትሪን ያገለለች ቤተክርስቲያን ልትኖር አትችልም። ቤተክርስቲያን ታሪካዊ ነው የምትባለው ራሷ። ጥንታዊት የምንላት ቤተክርስቲያን እኮ ለዛ ነው ጥንታዊት ታሪካዊት የምንለው። ስለ ቤተክርስቲያን እኮ ቅጽል አለን። ጥንታዊት፣ አንዲት፣ ጥንታዊት፣ ሐዋርያዊት፣ በሁሉ የመላች ምናምን እንላለን። 4 ባህሪያት አሉ ቸርች ነው የምንላቸው ኤክላሲዮሎጂ ላይ። ከአራቱ በተጨማሪ ግን ጥንታዊት ነች፣ ትውፊታዊት ነች፣ ሌሎች የምንላቸው ነገሮች አሉ እና ታሪካዊት ነች። ያለ እነዚህ ቤተክርስቲያን የለችም እና ቤተክርስቲያንን ከታሪክ መነጠል አይቻልም። ታሪክን ደግሞ መሳሪያ አድርገን እስካድረስ እናሸንፋለን። ሊቀ ሊቃውንት ስለመጡ ሰላም ብለናቸው ቀጥሎ የማነሳው እኔ ሌሎቻችሁም እንድታስቡበት 3 ነጥብ ላይ ነው። ወደ መጨረሻዊ ስንሄድ ወደኛ ስፔሲፊክ ታርጌት ያመጣናል ጉዳዩ። ፍሬም አድርጌ የሆነው ሀሳቡን ኦቶሪቲ ያለው ማን ነው የሚል ጥያቄ ጠይቋል ስቱዋርት። ያው ጥያቄው የቀጠለው የዚህ ሁለተኛ ነው። የዚህ ክርክር ሆኖ እነዚህ አባቶችን ጥቀስ ሲለው ምክንያቱም ኦቶሪቴቲቭ ናቸው እነዚህ የሚል ነው የምህረት ያመጣለት። ኦቶሪቲ ያለው ማን ነው ብሎ ምህረትን ጠይቆታል። ምህረት መልሶለታል። ይህንን በተመለከተ ምህረት የመለሰለት ኦቶሪቲ ያላት ቤተክርስቲያን ነች ነው የሚል ነው። ራሱ መጽሐፍ ቅዱስ አላለውም ኦቶሪቲ ያለ። ምክንያቱም ቤተክርስቲያን መጽሐፍ ቅዱስን በትውፊት ነው የሆነችው። ቤተክርስቲያን ነች ያንን መጽሐፍ ቅዱስን መጽሐፍ ቅዱስ ብላ ቆጥራ የለየችው እና ቆንጆ መልስ ነው የመለሰለት። ይህም በተመለከተ አንድ የካቶሊክ ፕሪስት ሪፍሌክት አድርገው አይቻለሁኝ እና የምህረትን አርጊመንት ዊክ ነው ወይም ደግሞ በሌላ በኩል ሊለው ይገባ ነበር ብለዋል። ወይም ደግሞ ለራሳቸው እንዲመች አድርገው ተርጉሞታል። እሳቸው የተረጎሙት እንደዚህ አድርገው ነው። ኦቶሪቲ ያላት ቤተክርስቲያን ነው እስማማለሁ አሉ። ግን ደግሞ ቤተክርስቲያን በተመለከተ አንዲት ቤተክርስቲያን የለችንም ለክርስቲያኖች። ካቶሊኩም እኛ ነን እንላለን፣ ምስራቆቹም እኛ ነን ይላሉ፣ ኦሪየንታሎቹም እኛ ነን ይላሉ። ስለዚህ የትኛዋ ቤተክርስቲያን ነች? አምቢጊየስ ነው ለፕሮቴስታንት ሲሆን ክርክሩ። እኛ ካቶሊኮች ትክክለኛዋ ቤተክርስቲያን ነች የኛ ነች ኦቶሪቲ ያላት እንላለን። ምክንያቱ ደግሞ ኦፍኮርስ ቅድም ከበረከት ጋር እያወራን ነበር። አንዱ የፕሮቴስታንቶቹ ትልቅ ችግር የሚፈጥርባቸው አማናዊ ብሎ ስጋን መቀበል ካህን ስለሌላቸው ክህነት ስለሌላቸው ክህነት ስለማይቀበሉ ኦኬ አማናዊ የምትል ከሆነ እንዴት ነው አማናዊ የሚሆነው? ስጋው ደግሞ ካህን የላችሁ፣ ኦርዲኔሽን የላችሁ፣ ትራዲሽን ትውፊት የላችሁ እንዴት ታደርጉታላችሁ ተብሎ ሲጠየቅ ክህነት ከሌለው ሉዝ ያደርጉታል። ስለዚህ ዋናው መሰረቱ ክህነት ነው የሚል አርጊመንት አምስተው እኔም ወድጀዋለሁ ብያለሁ። ሁለተኛ በሌላ በኩል ግን ያልወደድኩት ክርክራቸው ኦቶሪቲን በተመለከተ ሰጡት ኮሜንት ነው። ኦቶሪቲን በተመለከተ እነሱ የሚሉት ካቶሊክ በአጠቃላይ ከድሮ ጀምሮ የሚሉት ኦቶሪቲ ያላት የካቶሊክ ቤተክርስቲያን ነች። ምክንያቱም ክርስቶስ በምድር ቪካር ያለው ቪካር የሚሉት እነሱ ተወካይ ነው፣ የክርስቶስ ተወካይ እንደራሴ ማለት ነው። ቪካር ቅዱስ ጴጥሮስ ነው። የቅዱስ ጴጥሮስ መንበር ደግሞ ይዛ የቀጠለች ከጥንት እስካሁን በዛ መሰረት ፖፕ ሌሎች እየሾመች የቀጠለች የካቶሊክ ቤተክርስቲያን ነች። የካቶሊክ ቤተክርስቲያን ደግሞ ስትሾም እያንዳንዱ ቤተክርስቲያን ኦቶሪቲ የለውም ማለት ሰብሴት ነው እንጂ ዋናው ቤተክርስቲያን ዋናው ቪካሩ ፖፑ ነው። ፖፑ ጋር ያለው ፖፑ ደግሞ የጴጥሮስ ተወካይ ነው። ጴጥሮስ ደግሞ የክርስቶስ ተወካይ ነው የሚል ነው። ኦቶሪቲን በዚህ መልክ ነው የሚረዱት። ይሄንን አንስተው ካቶሊኩ ቄስ በጣም አናደውኛል። አንዱ ኦቶሪቲን ዲፋይን ሲያደርጉት ውስጥ አድርገውት አጀንዳውን ያው ሁሉም ለራሱ ጥቅም ስለሚሮጥ ማለት ነው። እና እንደውም እኔ ፌስቡክ ላይ ጽፌያለሁ። ኦፍኮርስ በዚሁ ላይ በዛው ሂድ በረከት በዛው ሂድ። እሺ ይሄ የማይሰራበት ምክንያት ልጁ እስከ 3ኛው ክፍለ ዘመን ብሎ ገድቧል። እስከ 3ኛው ክፍለ ዘመን ደግሞ ቤተክርስቲያን አንድ ነች። ኤግዛክትሊ ምንም የሚከፋፈል የትኛው ነው ምናምን የሚያስብል የለውም። እሱ ኦቶሪቲ ክሌም ያደረገባት ኤርሊ ቸርችን ነው። ኤግዛክትሊ ኦቶሪቲ ያው ይሄኛው ስቱዋርት አክቹዋሊ ጥያቄው የጴጥሮስ የሉተርም ኦቶሪቴቲቭ ነው ለማለት ነው። ማለት ያኛው ምህረት ኦኬ ኦቶሪቴቲቭ የሚሆነው they are close to Jesus Christ እና they are more close to reality የሚል ነገር ነው ሀሳቡ።
ይሄኛው ደግሞ ሉተርሲያን እና ኦቶሪቴቲቭ ነው የነሱ። ምክንያቱም አንደኛ አይውትነስ ናቸው እና አይተዋል፣ ተቀብለዋል፣ ዳይሬክት ተምረዋል የሚል ነው መከራከሪያው የምህረት እና ኦቶሪቲም የሚመጣው ቤተክርስቲያን ነች። ፉልነስ ኦፍ ትሩዝን የያዘች የክርስቶስ አካል የሆነችው ኦኬ ቤተክርስቲያን ከሆነች እና ቤተክርስቲያን በ15ኛው ክፍለ ዘመንም አለች የሚል ክርክር ሊያመጣ ይችላል። ስቱዋርት ይሄን ብሏል ማለት ግን ምንድነው ቤተክርስቲያን 15ኛው ክፍለ ዘመን ላይ እሺ አንድ ሰው ከሁሉም ውጭ ነው ካቶሊክ ነው ኦርቶዶክስ ነው ምን ሆነ ሊጠይቅ ይችላል። ሶስተኛው አንደኛው ሁለተኛው ክፍለ ዘመን ላይ ግን አንዲት ቤተክርስቲያን ነች። ምንም ማለት ሂስቶሪካሊ ራሱ ኤክስተርናል ክፍፍልም የለም። ኢንተርናል ቤተክርስቲያን ትከፋፈላለች ብለን አናስብም። አንድ ነች። አሁንም ግን ኤክስተርናል የሚታይ ነገር አለ። አሁን ቢያንስ ዲኖሚኔሽኖች አሉ። በዛን ዘመን ግን ይሄም በር የለም ነው። ይሄን በዚህ ኮንፊውዥን የሚሆን በርም የለም እና ኢሬኒዮስ ቅዱስ ኢሬኒዮስ እኮ የቤተክርስቲያን ለቤተክርስቲያን ኦቶሪቲ ሰጥቷታል። ነገራችን ለኢሬኒዮስ ትራዲሽን ሩል ኦፍ ፌዝ የሚለው አለ። ሩል ኦፍ ፌዝ ነው ቤተክርስቲያን የምትመራበት እምነት መጽሐፍ ቅዱስ ብቻ አይደለም ይላል። መጽሐፍ ቅዱስ እንደውም የሆነ ምሳሌ ይመስላል። የንጉሥ ስዕል የተቀዳደደ ዲስኦርጋናይዝድ የሆነ የንጉሥ ስዕል ቢሰጥ በትክክል ኦርደር ሲደረግ ነው የንጉሱን ስዕል የሚሰጠው መልሶ እንጂ ኦርደሩን ጠብቆ ላልደረደረው ሰው ንጉሱን አይመስል ሌላ እንደውም አውሬ ሊመስል ይችላል ይላል። እና ኦርጋናይዝ የሚያደርገው የቤተ ክርስቲያኑ ሩል ኦፍ ፌዝ ነው። እሱም ደግሞ በሁሉም ባለች ቤተ ክርስቲያን የታወቀ አስተምሮዋ ነው ይላል። በሁሉም ያለች በቃ ግልጽ የሆነ የታወቀው አስተምሮ ነው መጽሐፍ ቅዱስን የሚተረጉመው ይላል። እና ልጁ የጠቀሰው ያችን ቤተ ክርስቲያን ነው ግልጽ የሆነ አስተምሮ ያላት። ሉተርን ብጠቅስ ሉተር ምንድነው ዳይቨርጅ ያደረገ ሰው ነው ከሜን ከቤተ ክርስቲያን ግን የተለየ ነው። ቀድሞ ነው የተለየው። አክቹዋሊ ከካቶሊክ ጀምሮ ነው፣ በፊትም ከኬልቄዶን ጀምሮ ነው። ግን በጣም ዋይዝ ነው። ምንድነው በቃ ምንም ኮንትሮቨርሲ የሌለበትን የቤተ ክርስቲያን ዘመን ነው የጠቀሰው። that's a good point። እዚህ ላይ ኦቶሪቲን ሲያነሳ እግረ መንገዱን የሚያነሳው ኢንፋሊቢሊቲ ኦፍ ዘ ካውንስልስ አንስቶ ቫቲካን 1 ቫቲካን 2 ቫቲካን 3 ብሎ እንደ ቫቲካን 3 በማለቱ ሰዎች ሁሉ ሞክስ ያደርጉበት ነበር። አይ ቲንክ ስፖንታኒዮስሊ ነው ሪአክት ሲያደርግ የነበረው። እንዳልከው የመጀመሪያውን ዲቤት ሉዝ ስላደረገ አክቹዋሊ ዲቤት ነው ያደረጉት፣ ጥያቄና መልስ አይደለም። ጥያቄ ነው የጠየቀው ምህረት የሚል እዛ ኮሜንት ላይ ይቻለው። ዲቤት ነው ያደረጉት፣ ጥያቄ ለጠየቀው ግን ዲቤት ነው ያደረጉት። ዲቤት ማለት እኮ በአጠቃላይ እኮ ትጠይቃለህ፣ ይመለስላል፣ ሪፊውት ታደርጋለህ፣ እንመለሳለን። እዚህ ላይ ያነሳሁት ኦቶሪቲ ያለው ማን ነው የሚለው እና ጉባኤያቱን በተመለከተ ነው። ቫቲካን 1 ቫቲካን 2 ቫቲካን 3 ኢንፋሊቢሊቲ ኦፍ ዘ ካውንስልስ የሚልም ሀሳብ አንስቷል። ያው ሞሮፍ አንዳንድ ኮንሰፕት አለው የቴዎሎጂ ኮንሰፕት፣ ግን እንዳልኩት ኦል ኦቨር ነው። ኢንዲሳሬ ነበር የሆነው ስቱዋርት። እና ምን ተሰማህ መጋቤ? እንትን አለው ትሬንድ እኔ ስርሰማው ቴዎሎጂካል ትሬኒንግ ያለው ሳይሆን ዝም ብሎ በፓስተር ስር የሆነ ሰባኪ የሆነ ሰው ነው የምሰማ። የሆነ ስልጠናዎች ምናምን በባይብል ስተዲ ውስጥ የሚሳተፍ ሰው ነው እንጂ ሂስትሪውንም ብቻ ሳይሆን ራሱ ቴዎሎጂውን ቢብሊካል ኮንሴፕቶችን አይረዳም። ሂስትሪ ሲጠቅስማ በጣም አሁን ቫቲካን 2 ቫቲካን 3 ማለት እኮ በጣም ሩቅ ነው። እኔ እስከማውቀው ድረስ በኢቫንጀሊካልስ ኦቶሪቲ ኦፍ ካውንስልስ ይቀበላሉ። ካውንስልስ ግን ኩዌሽኔብል ኦቶሪቲ ነው ጥያቄው እየተነሳ ያለው። አንኩዌሽኔብል ኦቶሪቲ ያለው ባይብል ነው። ካውንስልስ የቸርች ካውንስል ቸርች ፋዘርስ ኦቶሪቲ ናቸው፣ ግን ኩዌሽኔብል ኦቶሪቲ ነው። ስለዚህ ዌር ኩዌሽኒንግ ዜሮ ኦቶሪቲ ነው የሚሉት። ግን ያንን ኩዌሽን የሚያደርጉበት መንገድ ደግሞ አትናቴዎስን በሉተር ሊሆን ይችላል፣ ወይም ሄሬኒዮስን አግናጤስን ወይም ፖሊካርፕን በሉተር ሊሆን ይችላል ኩዌሽን የሚያደርጉት። እንደገና ደግሞ የአርሊ ቸርች ሄሬኒዮስን እና አግናጤዎስን ቸርች ቲቺንግ ሩል ኦፍ ፌዝ በእነሱ ክሪድ ሊሆን ይችላል። በ16 17 ዓመቶ ክፍለ ዘመን በወጣ ክሪድ ማለት ቸክ የሚያደርጉት እሱን ነው እንጂ እንዳለ ኦቶሪቲን ግን አክሴፕት ያደርጋሉ። ይሄ ሰው ደግሞ ምንም የሚናገርበት መንገድ
ብዙ ግልጽ አይደለም። ትሬኒንግ የወሰደ ቴዎሪቲካል ትሬኒንግ ያለው ባክግራውንድ ያለው ሰው አይደለም። አሁን ራሱ የሆነ ቪዲዮ እያየው ነበረ ቲክቶክ ላይ መጥቶ ምንድነው የሚለው? ባለፈው አንድ ኦርቶዶክስ ተመሳሳይ በሆነ እንትን ውስጥ ነው ካምፓስ ውስጥ እንደዚህ ያወራ አንድ ኦርቶዶክስ ስለ ትራንስብስታንሲዬሽን እያወራ ስለ ስጋው ደግሞ እያወራ ነበረ። እኔ ማንንም ኦፌንድ ማድረግ አልፈልግም እና ትራንስብስታንሲዬሽን ቢኖር ባይኖር ጉዳይ አይደለም፣ ማንኛውም ሰው ኦፌንድ ማድረግ አልፈልግም እያለ ያወራል። ይሄ አሁን ዝም ብሎ ሚሽን ብሎ የያዘውን ሰውን ኮንፊውዝ የማድረግ ስራ እየሰራ ያለ ሰው ነው እንጂ የሚመስለው ስታንድ ኖሮት እገሌ በዚህ ትክክል ነው እገሌ ደግሞ በዚህ ትክክል አይደለም ብሎ የሚሄድ ሰው አይደለም። ስለዚህ ትሬኒንግ የወሰደ ሰው አይነት አይደለም እኔ እያየሁት ያለሁት ማለት ነው። ዋናው ቁም ነገር መሆን ያለበት ግን ትሩዝን ፍለጋ ስንወጣ እንደዚህ አይነት ነገሮች ይጠቅማሉ። ቤተክርስቲያንን ዱካዋን እውነተኛዋን ዱካዋን ለማግኘት ይጠቅማሉ። ስለዚህ አባቶቻችንን ማግኘት መቻል አለብን፣ ማንበብ መቻል አለብን፣ በደንብ ማወቅ አለብን። እሱ ደግሞ በጣም ጠቃሚ ነው። እንዳንሳሳት ይጠብቃል። የተሳሳተን ሰውም ከስተቱ ለመመለስ ይጠብቃል፣ ይረዳል። ከዚህ አንጻር በጣም ይሄንን በትክክል መስራት አለብን የሚለው ነው። እግዚአብሔር ይስጥልኝ። ያው በኋላ እናወራለን። መዘምር የሚባለው ልጅ ነኝ ያስገባሁት። ይቆይና የተወሰነ የምናወራቸው ነገሮች አሉ። በምክንያት ነው እንዲገባ የፈለኩት። በጣም ጥሩ። ኦኬ መጋቢ፣ በነገራችን ላይ ቅድም ፌስቡክ ላይ በጣም እንደውም አንድ ሪያክት አላረኩም ነበረ በዛ ጉዳይ ላይ ሪያክት አድርጌያለሁ። ፌስቡክ ላይ ፖስት አድርጌያለሁ። አንዱን ሪያክት እንዲያደርግ ያስገደደኝ የክሊፍ ሪያክሽን ነው ለምህረት ሃንድል እንዳደረጉት አምኗል። ጥሩ አድርገው ሃንድል እንዳላደረጉት አምኗል። ከስተዋርት ጋር ተነጋግረናል ብሏል። የመጣንበት ለዛ አልነበረም ምናምን የሚል ምክንያት አስቀምጧል። ግን ክርክራችንን በስጋው ደግሞ እና በስጋው ደግሞ ምሳሌያዊነት እና በትራንስብስታንሺዬሽን መካከል ለማድረግ የፈለገ ውይይት ነበር ነው የሚለው። ምህረት ጨርሶ እንደዛ አልነበረም። ባይዘው የትራንስብስታንሺዬሽን እንደውም የኔ እምነት አይደለም፣ እኔ ካቶሊክ አይደለም ኦርቶዶክስ ነኝ ብሎ ነው የነገረው። እና እስቲል ያን የነገሩት ከ8 ቀን በኋላ እንግዲህ ይሄንን ውይይቱ የነበረው በትራንስብስታንሺዬሽን እና በሲምቦሊክ ነው በሚለው በስጋዊ ደግሞ ላይ ነው የሚል በዛ ነው የተወያየ ነው ብሎ ነው በሳምንቱ ሪያክት ያደረገው ማለት ነው። ይሄ መለወጥና ይሆናል በሚለው አንድ ክርክር እንደነበረ ሁሉ አስታውሳለሁ የሆነ ቦታ በሊቃውንቱ ዘንድና ይህንም ክርክር አንስቶ ካቶሊኮች እኮ እንትን ነው አይደል አረጋ ፊሎሶፊካል ካታጎሪ ተጠቅመው አክሲደንት ሳብስታንስ ምናምን እያሉ በሰው የእውቀት ካታጎሪ ዲፋይን ለማድረግ በሞከራቸው ነው ችግሩ። እንደውም የቅዳሴውን ፔሪድ አለ የሚከፍሉበት ማለት የሆነ ቅጽበት አለ የሚለወጥ። እኛ በቅዳሴው በየትኛው ክፍል ይለወጣል የሚል በኦርቶዶክሳዊ ትምህርት አይደለም ብለን ነው የምናምነው። ኢንፋክት በኦርቶዶክስ ቴዎሎጂያን ዘንድም ይሄ ሲባል ይሄ ይለወጣል፣ ሀበነ ሲባል ይለወጣል የሚሉ ሰዎች እንደነበሩ የቴዎሎጂ ጀምሮ በነበረኝ ኤክስፔሪንስ አውቃለሁኝ። እሱ ግን ፕሮባብሊ የካቶሊክ ኢንስፓይሬሽን ነው። እኛ ቅጽበቱን አናውቀውም። ሆሊስቲክ ነው። ቅዳሴን በመላእት ነው የምንረዳው እንጂ የምትለወጥበትን ፎርሙላ ካወጣህለት ያንን ፎርሙላ ብቻ ብለህ መለወጥ ነው። ለምን 2 ሰዓት ሙሉ ትጠብቃለህ? እንደዛ ነው። እና ልክ ነው። ምናልባት አድማጮች እዚህ የሚከታተሉት ትራንስብስታንሺዬሽን ልጁ የተቃወመው እኛ ፊሎሶፊካል የሆነ ኤክስፕላኔሽን አንሰጥም ነው፣ አይለወጥም ሳይሆን ሚስቲካል ነው፣ ሚስጥራዊ በሆነ መንገድ ነው። ሚስቲካል ነው። ፔሪዱም አይታወቅም መቼ እንደሚለወጥ። ካቶሊኮቹ ካታጎሪያቸው ፊሎሶፊካል ነው ኤክስፕሌን የሚያደርጉበት። ትራንስብስታንሺዬሽን የሚለው ቃል ራሱ ፊሎሶፊካል ቃል ነው። ሰብስታንስ ኤንድ አክሲደንት የሚሉ 2 ቃላት የያዘ ነው ማለት። ኦኬ፣ ሁለተኛው እና የመጨረሻው ከዚህ ከኛ ውይይት ጋር የሚገናኘው ድነት ሂደታዊ ነው ቅጽበታዊ የሚል ክርክር ተነስቶ እዛ ላይ ፕሮሰስ ነው ብሎት ነርቨስ ያደርገኛል ይሄንን ፕሮሰስ ነው ስትለኝ። ምክንያቱም ያው ባለፈውም ስንለው እንደነበረው ለነሱ ወርክ እና ጉድ ወርክስ ኤንድ ጀስቲፊኬሽን ባይ ፌዝ የሚለውን ክርክራችን ጋር ነው የሚወስደን። ይሄ ድነት ፕሮሰስ ነው ስትለኝ ሳልቬሽን ነርቨስ ሆናለሁኝ እና ፕሮሰስ ከሆነስ እንዴት ቀኝ በኩል የተሰቀለው ሽፍታ እንዴት ነው ሄዳ ነው የሚል እንደ አንድ ጀስቲፋይ እንደማድረጊያ አምጥቷል ነጥብ። ኦኬ ዌል በቀኝ በኩል የነበረው በዛ ቅጽበት ፕሮሰስ የማድረግ እድል አልነበረውም።
አልጋው ላይ የታመመ ሰውን ቢያምን ወይም በአልጋ ቁራኛ ያለ ሰው ቢያምን እና ስራ የመስሪያ እድል ጊዜ ባይኖረው ባልሰጠው አይጠየቅበትም የሚል መልስ ሰጥቶታል ምህረት። ይህን በተመለከተስ እንዴት አገኛችሁት? አይ ቲንክ ይህን ሪፍሌክት እናደርግበትና በኋላ ላይ ወደ እኛ ልጆ ሲወስድ ከዛ በፊት ይሄ ስቱዋርት በዋነኛነት እኔ የተረዳሁት ቅድም መጋቢ ካሉት ጋራ የተማረው ሰባኪዎቹ ያስተማሩትን ነው። ስለዚህ አምኗቸው የተቀበለው እሱን ነው እና ፋርዘር ሊያነብ ወይም እሱን ኩዌስችን ሊያደርግ ምናምን በዛ ደረጃ እንኳን የተማረ አይደለም። ኢቫንጀላይዝ ነው የሚያደርገው፣ የተማረውን መግለጽ ነው። አባቱ ደግሞ አጠገቡ አለ እና በዋነኛነት ልክ አሁን እኛ ሀገር ላይ እንዳሉ ሰዎች ሮሜ 8:34 ለምሳሌ ለአንድ ፕሮቴስታንት ምዕመን እንትን መግባት አይጠበቅበትም፣ ቴዎሎጂ ስኩል መግባት። በቃ ሮሜ 8:34 መሰረታዊ ነገር ነው። ለዛ ነው ማለት ትርጓሜው ለመረዳትም ለምን በቃ ይላል ይሉሃል። በቃ አለ ልክ እንደዛ አይነት ትምህርት ነው የተማረው እኔ እንደታዘብኩት። ሁለተኛው ይሄ ስልጣን የሚለው ላይ ቤተክርስቲያን የሚለውን እንትን ነው ሄረሲ ነው ያለው። ይሄ ምላሹን ትክክል አይደለም ነው ያለው። ምክንያቱም እነሱ በአብዛኛው ፕሮቴስታንቱ ዓለም ይሄ ስልጣንን የሚሰጡት ለግል ኢንስፓይሬሽን ነው። የሉተር መሰረታዊ ሐሳብ ያ ነው። መጽሐፍ ቅዱስን ትይዛለህ፣ ከዛ በአንተ ውስጥ ያለ መንፈስ ቅዱስ ነው ትርጉም ይሰጥ። አሁን መንፈስ ቅዱስ ሊልህ ይችላል፣ እግዚአብሔር ሊልህ ይችላል፣ ባይብል ሊልህ ይችላል። ለዛ ነው ያለማቋረጥ ዲኖሚኔሽን የሚመሰረቱት። በቃ መከፋፈላቸውን መበጣጠቃቸውን ሊቀንሱ ያልቻሉት ለዛ ነው። ማንንም ተው ሊለው አይችልም። በሱ ውስጥ ያለውን ጸጋ መቃወም ይመስለዋል። እሱ ልቃወም ደግሞ ካለ ተቃዋሚው ማየት አይቀርለትም፣ እሱንም ተቃዋሚ። ስለዚህ ቸርች የሚለው ከጋዘሪንግ ባለፈ ምስጢራትን የምትሳተፍበት ምናምን እንዲህ አይነት ኮንሰፕቱ ራሱ የለም። ዛስ ዋይ ኦቶሪቲ የማን ነው ሲባል የቸርች ነው የሚለው ቃል ፈጽሞ የማይዋጥላቸው ማለት ነው ኦቶሪቲ ላይ። ምክንያቱም የነሱ ቸርች የሚሏት መሰባሰባቸውን ነው። ከዛ ውጪ መውጣት ትችላለህ፣ የራስህ ማቋቋም ትችላለህ። የውስጥ ኦቶሪቲው ያንተ ነው፣ በውስጥ ያለ መንፈስ ቅዱስ የሚነግርህ ነው። ያ ግን መንፈስ ቅዱስ ነው ወይ አይደለም ወይ ሌላ ጥያቄ ሆኖ ማለት ነው። ስለዚህ እኒህን ሁለቱ ነገሮች ለማለት ብዬ ነው። ከዚህም ጋር ተያይዞ ነው እሱ ድህነት የሚለው ላይ በጣም የደነገጠው ማለት ነው። ሂደታዊ ነው ምናምን የሚለው ሞር እኒህ ሰዎች ያመኑት ነገር አለ፣ የሰበኳቸው ሰዎች ያሳመኗቸው ነገር አለ። እሱን ለረጅም ጊዜ ይዘው በተለይ ከአቴስቶች ጋር የተወሰኑ ያደረጉትን ዲቤቶች፣ ትምህርቶች በተለያዩ ጊዜ አይቻለሁና በአብዛኛው ምንድነው የፕሮቴስታንቱ ዓለም አንድ ሰው ወደ ክርስቶስ መጥቻለሁ ሲል እዚያው ነው በቃ ተቀላቅለሃል የሚሉት። ኦልሬዲ ዩ አር ሴቭድ ነው የሚሉት። ቀላልም ነው። በተለይ የአይደንቲቲ ክራይሲስ ውስጥ ለገቡ ሰዎች፣ ኮንፊውዝድ ለሆኑ ሰዎች፣ ብዙ ፕሮሰስ ለማይፈልጉ ሰዎች የሆነ ጊዜ ያሉበት ቦታ ላይ ኢንሴኩሪቲ ወይም ደግሞ ደህንነት ሳይሰማቸው ሲቀር ባለቀሱበት በዛች ቅጽበት አንድ ፕሮቴስታንት ካገኛቸው ይገላግላቸዋል። እንዴት ይገላግላቸዋል? እዚያው መዳን ይችላሉ፣ እዚያው መፈወስ ይችላሉ። ቀላል ነው በቃ ከሆነበት። ሂደታዊ ነው ግን ካልከው እዚያ ድባቴ ውስጥ የገባበትን ሂደት ሁሉ ልታከም ነው ማለት ነው። ለዚያ ደግሞ ጥረት ያስፈልጋል ማለት ነው። የግል ተነሳሽነት ያስፈልጋል፣ ውሳኔ ያስፈልጋል፣ ሂደት ይፈልጋል። እሱ ደግሞ አስቀድሞ ከለመደው ሱስ ከሆነበት ማንነት ለመውጣት ትግል፣ ትንቅንቅ፣ ተጋድሎ ይጠይቃል ማለት ነው። ይሄን ማንም ሰው አይፈልገው። ዛስዋይ ይሄንን በጣም ይጠሉታል። እንዴት አድርገው ነው ከነሱ ኢቫንጀላይዜሽን ብለው ከምሱ ይሄ የምስራቹን ቃል መንገር ጋር አብሮ መሄድ አይደለም። እስካሁን ከመጡበት ጋር ብዙዎቹን ወደ እነሱ ከሳቡበት መንገድ ጋር ፈጽሞ መሄድ አይደለም። ለዛ ነው በጣም እጠለዋለሁ ያለው። እግዚአብሔር ይስጥልኝ። ያ ጥሩ ነጥብ ነው ባይዘው ያነሱት። ይሄ ኢንስፓይሬሽን የሚለው ፐርሰናል ኢንስፓይሬሽን የፕሮቴስታንቱ ዓለም ስቱዋርትና ክሊፍ ግን ኢንስፓይሬሽን ይላሉ በአንድ በኩል ኦኬ፣ በዚህ የፕሮቴስታንቱን ይቀበላሉ። በሌላ በኩል ግን
ቃላብ የሚባለው ልጅ ምህረት ጋር የሚሰራው ልጅ ሌላ ቀን ጥያቄ ጠይቋቸው እንደነበረ ክሊፍን እና የሄረኔስን አግናጤስን ሲመልስለት ዛያር ሲምፉል ፒፕል ናቸው እና ኦቶሪቴቲቭ አይደለም የሚል አይነት ነገር አመጣለች። ቅዱስ ጳውሎስም እኮ እኔ በኃጢአት የደከምኩ የተጎሳቆልኩ ነኝ ይላል። ያ ማለት ግማሽ የአዲስ ኪዳን መጽሐፍት አትቀበልም ወይ ኦቶሪቴቲቭ አይደለም የሚል አርጊመንት አብጥቶለት መልስ እንዳጣ ሲናገር ሰምቼዋለሁ። በሌላ በኩል ኃጢአተኞች ናቸው ከክርስቶስ ውጭ አልቀበልም ትልና በአንድ በኩል ደግሞ ትመጣና ኮንትራሪ ማለት ነው የሚቃረን ነው ኢንተርፕሬቴሽን ኢንስፓይሬሽን አለ ይልሃል። ራሱ ግን መተርጎም ይችላል። ሐዋርያት የሰጡትና አባቶች የሰጡት ግን ኦቶሪቲ የለውም ትላለህ እና አይ ቲንክ ሎት ኦፍ ኮንፊውዥን አለ እዚህ ውስጥ። እንደው ይህንን ብዙ ማለት የምንችለው ጉዳይ ይመስለኛል። ግን ወደ ድህነት ወደሚለው እንምጣና አይ ቲንክ ወደ ውይይታችንም እንዲመራን እዛኛውም ላይ ሀሳብ እንድንሰጥ። ድህነት ቅጽበታዊ ነው የሚለው እና ቅጽበታዊ አይደለም በሚለው መካከል ያለው ክርክር ኦፍ ኢንፋክት ፌዝ ጀስቲፊኬሽን እና ጉድ ወርክስ የሚለው ስለሆነ ወደዛ እሱን ሀሳብስ እሱ የተረዳበት መንገድ እና ኦፍኮርስ የኛንም ሪፍሌክት እናደርግበት እና ወደ ውይይታችን እንድንመለስ እሱ አንዱ ያጠቀሰው የፋታዊ ዘየማንን ጉዳይ ጠቅሶ በቅጽበት ሄዳ ነው የሚልም እንደ መጥቀስ ጥቅስ ወስዶታል። ኢንፋክት ወደ ቅዱስ ጳውሎስ መልእክታትም አልሄደም እሱ። ይሄ ነገራችን ላይ በመጽሐፉ የተነገረውን አጠቃላይ የተነገሩትን ነገሮች ከመቀበል ይልቅ የአንድን ሰው ኢንሲደንት የመጣን ነገር ተከትሎ መሄድ ለምን እንደሚፈልጉ አሁን እሱ ፈያታዊ ዘየማን ተሰቅሎ አይደለም የሚሰበክለት፣ ሰውየው ተሰቅሏል። እርግጥ እነሱም ጥሩ ነው ያደረጉት። የሚሞትን ሰው በሚሞትበት ቅጽበት በዛን ቅጽበት ስለሚጠየቀው ጥያቄ የሚሰጠው መልስ ነው ዲተርማይን የሚያደርገው እንጂ ትናንት የት ነበርክ የሚለው አይደለም። ይህን ያህል ዓመት ምን ያህል ቆይተሃል የሚለው አይደለም። አንዱ። ሁለተኛው በእኛ የሚገርመው በትውፊታችን ይሄ ሰው ከድሮ ጀምሮ ባለበት ህይወትም ውስጥ ቢሆን በደግነቱ ነው የሚታወቀው። መንገድ አለው፣ ብዙ ነገሮች አሉ። በቤተክርስቲያናችን በአንድምታ ትርጓሜ ትውፊት ይሄ ሰው መንገድ አለው። ከቪዚትም ጀምሮ ከእግዚአብሔር መንግስት ያራቀ ሰው የነበረ መሆኑን የሚያሳይ ነገር አለ። ለዛም ደግሞ በወቅቱ የሚያሳየው ነገር በጣም የሚገርም ነው ማለት ነው። ያኛው እየተሳደበ ይሄኛው ግን እግዚአብሔርን እያከበረ ነው። ስራ ማለት እሱ ነው። ኤግዛክትሊ ምስክርነቱ ማመኑ ኤግዛክትሊ ምስክርነት ያው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለውን ነገር እንዴት ነው እየተረዳ ነው ያለ ነው? እንዴት ነው ሰውየው እኮ እድሜ የተሰጠችውን እድሜ ኢፌክቲቭ ተጠቅሟል። በቃ ያለበት እድሜ ማለት ነው። ከዛ በፊት እንኳን ምንም አናውቅም ብንል በዛን ሰዓት የመጣለት ያ ለውጥ የተለወጠበት ሰዓት ላይ ያን ያህል የእሱን ያህል ሰው የሚለወጥ ከሆነ በቃ በትክክል እኮ ሰውየው ወንጌል የሚለውጠውን ያህል እየሄደ ነው ማለት ነው። ሰውየው የተለወጠበት ግን በትውፊታችን ባክግራውንዱ የሰውየው ባክግራውንድ የቆየ ነው። ከበጎ ነገር ጋር ከእግዚአብሔር መንግስት ጋር ከእውነት መንገድ ጋር የቆየ ነገር ነው ያለው። እንደገና እስራኤላዊ ነው ሰውየው፣ የሚታወቅ ነው፣ መንገድ አለው። እግዚአብሔርን የማያውቅ ሰው አይደለም። አሁን ሄደው እነርሱ ምንም እግዚአብሔርን የሚያውቅ ብቻ የሚቃወምን ሰው ቀጥታ ሄደው ሲነግሩት ኢሚዲየትሊ ድኗል የሚለውን ያን ቅጽበታዊ ድነቱን የሚሰብኩበት መንገድና ሰውየው አይሁዳዊ መሆኑን በክርስቶስ ሕይወት ላይ የተፈጸመውን ነገር ማየቱ በጣም ብዙ ነገር ፕሮሰስ ውስጥ ሲያደርገ የነበረ ሰው መሆኑ፣ ከዛም ውጭ ደግሞ በትውፊታችን የሰውየው ባክግራውንድ ከእግዚአብሔር ጋር የሆነ የሚኖርበት ሕይወት እንዳለ ሆኖ ያለውን ነገር ስናስብ ይሄ ጥሩ ምሳሌ አይደለም። እኔ በምንም አይነት እዚሁ ላይ አያይዘህ ግን አሁን ለምሳሌ እኛ ደመ ጥምቀት የምንለው አለ፣ እንደ መሰማየት የምንለው ከጥምቀት ከአማናዊ ጥምቀት። አሁን በሰማዕትነት ሰዎች ሲሞቱ በጦርነት መካከል ከአሕዛብ ጋር በጦርነት ቅጽበት አንድ ሰው ይሄ ክርስቲያኖች አምላክ እውነተኛ ነው ብሎ ቢቀበል ግን በተቀበለበት ቅጽበት ግን በአጋጣሚ ተመቶ ቢሞት ያ ሰውዬ ደመ ሰማዕት ምንድነው በደም መጠመቅ የምንለዋለን። ደመ ሰማዕት አንድ ጉዳይ ነው። ጥምቀት ያልነበረው ሰው ማለት ነው። ይሄ እኮ ስራም ባይኖረው ግን ደግሞ በዛ ባመነበት ቅጽበት ስራ መስሪያ ጊዜ ሳይኖረው ቢሞት ይጸድቃል ነው የምንለው የኛ አስተምሮ። ዮሐንስ አፈወርቅም እሱን ይጽፋል። በነገራችን ላይ ዝርዝር በተግሳጹ ውስጥ አለ። አንድ ሰው
እስኪያምን ድረስ የነበረውን ኃጢአቱን በአመነበትና በተጠቀመቀበት ቅጽበት ይሰረያል። ከዛ በኋላ ወዲያው ቢሞት ክብር አምነው ተጋድለው በጎ ስራ ሰርተው የሚያገኙትን ክብር አያገኝም እንጂ የእግዚአብሔር መንግስት ይወርሳል ይላል። ከዛ ሁለተኛው ኦፕሽን ደግሞ ሳይሰራ እምነቱን ግን ሳይክድ ቢኖር ምን ይሆናል የሚል ሌላ ኦፕሽን ያመጣል። ያላመኑት ጋር አንድ አይነት ነው ወይ የሚል ደግሞ ሌላ ያመጣል። እንደዚህ አይነት ነገሮች እኛ በየኬዙ ነው ትሪት ማድረግ ያለብን በየሚመጡበት። አሁን ይሄ ሰው ግን ምንም አልሰራም ካሁን በፊት እግዚአብሔርን የማያውቅም እንበል፣ ከክርስቶስ ጋር የተገናኙ መስቀል ላይ ነው እንበል፣ ዓርብ ዕለት ነው የተገናኙ እንበል። ሰውየው በክርስቶስ ላይ የተፈጸመውን ነገር አየ፣ የክርስቶስን ሞት አየ፣ ከክርስቶስ ጋር ተሰቀለ። የሆነውን ነገር ሁሉ አይቶ በመንግስት በመጣ ጊዜ ያስበኛል። አሁን ይሄ ሰው ያን ጊዜ ነው ክርስቶስ በመንግስቱ መንግስት እንዳለው በመንግስቱ ተመልሶ እንደሚመጣ ያን ጊዜ ነው የሰማ ማለት ነው። በመስቀል ላይ ነው የሰማ ማለት ነው። የሚያውቀው ነገር አለ ማለት ነው። ሲማረው የነበረው በታምራቱ በትምህርቱ ሲደነቅ ቆይቷል ማለት ነው። የቆየ ነገር አለው ማለት እኮ ነው ለእግዚአብሔር መንግስት የቀረበበት። እሱ በመስቀል ላይ የተናገራቸው ነገሮች በሙሉ የሚያሳዩት የአንድ ቀን የአንድ ቅጽበት አይደሉም። ፕሮቴስታንቱ አሁን በምነግር ቅጽበት ብታምን ትድናለህ የሚለውን አይነት ትምህርት አይደለም የሚያሳዩት። የቆየ ሲማረው የነበረው ነገር ክላይማክስ ላይ ደርሶ እኔ ህይወቴን እያጣሁ ነው፣ ስለዚህ ይሄ ደግሞ እውነተኛ ነው፣ እኔ በኃጢአቴን የሞት እሱ እውነተኛ ነው፣ በመንግስቱ እንዲያስበኝ ይጸልያለሁ ብሎ ጓደኛውን ነቅፎ ለክርስቶስ ቆሞ እግዚአብሔርን አክብሮ ጓደኛውን ተቃውሞ ነው ምስክርነት የሰጠ። ይሄ ሲከማች የነበረ የእምነት ውጤት ነው፣ የትምህርት ውጤት ነው እንጂ በዛን ቀን በዛ ቅጽበት የተከሰተ አይደለም። ፕሮቴስታንቶች እንደሚያስተምሩት አሁን ኢየሱስ ጌታ እንደሆነ ነግሬያለሁ፣ በዚህ ሰዓት ያለችህን ይዘህ የስ ብትል ይሆንልሃል እንደሚሉት አይደለም። በጣም ብዙ የተከማቸ የተማረው ትምህርት አለው ይሄ ሰው ማለት ነው። ለዚህ ሰው የእነሱ ትምህርት ምሳሌ የሚሆን ነገር የለውም። ክርክሩ ምንድን ነው? ሳይጠመቅ ሞቷል ነው። ሰውየው ሳይጠመቅ ሞቷል። ያንን እምነቱን ገልጾ ሳይጠመቅ ነው። መስቀል ላይ ሊጠመቅ የሚችልበት ነገር የለውም። እንደገና ደግሞ አልጠመቅም አላለም። ጥምቀት አይጠቅም የሚል ክርክር የለውም። ይሄ ሰውዬ እኮ ለምንድን ነው የሚጠቅሱት? እነዚህ ሰዎች ጥምቀት አያድንም እያሉ አይደል? ጥምቀት አያድንም እያሉ እያመኑ ጥምቀት አያድንም ብሎ ያላስተማረን ሰው ለምን ይጠቅሳሉ? ሰውየው የመጠመቅ እድልም አልነበረውም፣ አልጠመቅም አላለም። ጥምቀት አያድንም ብሎ አያምንም። እድል ቢኖረው ሊጠመቅ የሚችል ሰው ነው፣ በጥምቀት የሚያምን ሰው ነው። ግን እድል ያጣውን ሰው እድል አጥቶ ከሆነ ይሄ ሰው በዛ መንገድ ቢሄድ እኔም እንደዚህ አይነት ነገር እድል ባጣች ልድን እችላለሁ ብሎ ቢነግረን ሌላ ትሪት እናደርገዋለን በሌላ መንገድ። አይ እድል ካጣ የኛም ለምሳሌ አንድ ሰማዕት ወንጌል በክርስቶስ ማነው አንድ ይሄ ደመ ሰማዕት ያልኸው ቅድም ማለት ነው። አንድ ሰው በክርስቶስ አመነ የመጠመቅ እድል ሳያገኝ ግን እምነትህን ካድ ተባለ። አይ እኔ እምነቴን አልክድም፣ በክርስቶስ አምኛለሁ፣ ይሄን እምነቴን አልጥልም፣ በስሙ ማንኛውም መከራ ለመቀበል ዝግጁ ነኝ ይላል። ክርስቶስን ማትክድ ከሆነማ እንገድልሃለን ቢሉት ቢያሳድዱት መከራ ቢያደርሱበት ይሄ እንደ ጥምቀት ይቆጠርለታል፣ መከራው ነው። እሱ ብቻ እኮ አይደለም የሚያጠምቀው ቢያጣና ንስሐ ገብቶ በክርስቶስ በማመኑ ምክንያት ንስሐ ገብቶ ወይኔ ስለ እኔ ኃጢአት ነው የሞተ ማለት ነው ሳላውቅ ይሄን ቆይቼ ብሎ ቢያለቅስ እኮ አንባ ንስሐው ጥምቀት ሆኖ ይቆጠርለታል እንላለን እኮ። አሁን ይሄ ሰውየው መጠመቅ እየፈለገ ሳይጠመቅ ለቀረው ነው እንጂ ጥምቀት አያድንም ብሎ ክዶ የክርስቶስን በያመነ የተጠመቀ ይድናል የሚለውን ትምህርት እየተቃወመ አይደለም። እሱ እንደውም ያመነ የተጠመቀ ይድናል የሚለውን የክርስቶስን ትምህርት እየተቃወመ ሊያለቅስም አይችልም። ያመነ የተጠመቀ ይድናል የሚለውን የክርስቶስን ትምህርት እየተቃወመ ሰማዕት ሊሆነውም አይችልም። አይ ቃሉን አልክድም ተቀብያለሁ፣ እናንተ የምታመጡት መከራ እቀበላለሁ፣ አቋም ወስጃለሁ ብሎ የሚሞት ሰው በቃ ለዛ ክርስቶስ ላስተማረው ወንጌል ሞቷል። ያመኑ የተጠመቁ ሰዎች ከገቡበት ክብርና ጸጋ ገብተዋል ማለት ነው። እነዚህ ሰዎች እየተከራከሩን ያሉት እድሜ ልኬን 1000 ዓመትን ቢሰጠኝ ጥምቀት አያድንም ብዬ ማምን እያለኝ ነው። ለምንድን ነው ያን የሚጠቅሰው ማለት ነው? እኔ ሎጂክም አይደለም እምነትም አይደለም የማየው፣ ለራሽና ለሆነ ሰውም አይገባም። እንደገና በእምነትም ልትቀበለው አይመችም። የቢብሊካል ኤቪደንስን መቅረብ የሚችልበት ነገር አይደለም። የሚቀርቡት ኮት የሚያደርጉት ሰው ዝም ብሎ ለእኛ አታክ ማድረግ። ባለፈው ዛሬ እንደውም የሆነ አንድ ሰንበት ትምህርት የስልጠና ነበረኝ እና ሰዎች ይሄ ቤተክርስቲያን ትሳሳታለች አትሳሳት የሚለው እንትን ተነስቶ
እንዴት ነው ቤተክርስቲያን ትሳሳታለች የሚሉት ሲል ቤተክርስቲያን የሚለውን ስም ጠርቶ ትሳሳታለች አትሳሳትም የሚል ክርክር ያስነሳሉ። ቤተክርስቲያን ከሆነች ቤተክርስቲያንን ትሳሳታለች ወይ አትሳሳትም? ጥያቄው ለምን አስፈለገ? ቤተክርስቲያን እኮ ናት። ቤተክርስቲያን እስከሆነች ድረስ በቤተክርስቲያን ውስጥ ያለ ሰው ማለት አይደለም። ቤተክርስቲያን ናት ስሟ እየተጠራ ያለ የክርስቶስ አካል ናት። ስሟን ጠርተህ ቤተክርስቲያን ብለህ ጠርተህ ቅጽል ሰጥተኸውም ሎካል ኢንተርናሽናል እያለ ትሳሳታለች አትሳሳትም ወደሚል ክርክር ለምን ይመጣሉ? ፕሮቴስታንቶች ለምንድን ነው የሚፈልጉት እያሉ ነበር። እና ሰው በማትሳሳተዋ በእውነተኛዋ ቤተክርስቲያን ውስጥ አይደለሁም ብሎ እንዲያምን ነው የሚፈልጉት። ስለዚህ እንዲበረግግ ነው እንዲወጣ ነው የሚፈልጉት። ያለህባት ቤተክርስቲያን ልትሳሳት ትችላለች። ስለዚህ ከዚህ ብትወጣ ምንም አይመጣም፣ ሴኩሪቲ እንዲሰማህ አልፈልግም አይነት ነገር ነው የሚመጣው ማለት ነው። ይሄ ደግሞ በማንኛውም መንገድ ላይ ነው የሚመጣ፣ በማንኛውም ትምህርት ላይ ይመጣል። ባይብልን ብታነሳ ይመጣል፣ መዳንን ብታነሳ ይመጣል፣ ጥምቀትን ብታነሳ ይመጣል፣ ቁርባንን ብታመታ ይመጣል። ዘሆል የሳልቬሽን ቲችንጉን ትሩዝን ማንኛውም ነገር ብታነሳ እንትኑ እንዳይመጣ እግዚአብሔርን የማመን እግዚአብሔርን የመቀበል በእግዚአብሔር የማዳን ስራ ውስጥ በእውነተኛው ቤተክርስቲያን ውስጥ አይደለሁም ብሎ ሰው እንዲበረግግ ሆን ብሎ ነው የሚደረገው ማለት ነው። ይሄ የተጠና ስልት ነው። እኔ እስከማውቀው ድረስ በደንብ አጠናሁት። እኔ ባየሁት መንገድ የተጠና መንገድ ነው። አንተ እውነት ብለህ የያዝከውን ከቤተ ክርስቲያን ከሐዋርያት ከነቢያት የመጣውን እውነተኛ ቤተክርስቲያን ውስጥ የምትኖረውን ኑሮ ጠርጥረው ተወው እንጂ ልቀቀው እንጂ ከዛ በኋላ የትም ብትሄድ ችግር የለም፣ ወደ ፈለገ ማየት ትችላለህ። እና ይሄ እዚህ ላይ መጋቤ ሶሪ ኢንተርፌር ለማድረግ አይደለም፣ በደንብ ኢላቦሬት እንድታደርገው ነው። ቅድም በረከትም ጋር እያነሳን ነበረ ስለ ጉባኤያቱ መከፋፈል እና ኤክስተርናሏ ቤተክርስቲያን ማኒፌስት የተደረገችበት ማስተዳደር ያላት መዋቅር ያላት ሰዎች አሏት። ግን ቤተክርስቲያን ደግሞ ሰማያዊት የሆነች ኢንተርናል የሆነች ኢንቪዚብል የሆነች አሁን የምትታይ የማትታይ ቤተክርስቲያን አለች እና አይዲያል የሆነች እኛ የምንላት ማለት ነው ቤተክርስቲያን እና እሷን ቤተክርስቲያን ትሳሳታለች ብሎ ፕሬሚስ ይዞ መነሳት ባይዘው በጣም ሪዲክለስ ነው እንደ አንድ ክርስቲያን ማለት ነው። ያቺ ቤተክርስቲያን አንተም እያብራራው ያለው ከክርስቶስ አድርጋ የተጣበቀች እና እሱንም በደንብ ላቦሬት እንድታደርገው ፈለግ እኔ እንትኑ ራሱ ስሙን ራሱ ቤተክርስቲያን ትሳሳታለች ወይም አትሳሳትም ብሎ ቤተክርስቲያን የሚለውን ስም አንስቶ ወደዚህ ጥያቄ መግባት ትክክል አይደለም ነው። ዘ ዌይ ዊ ኩዌስችን ኢዝ ሮንግ ነው የምለው። ተርሙ ራሱ አጠቃቀማችን ትክክል አይደለም። ሰው በቤተክርስቲያን ውስጥ ለምሳሌ በቤተክርስቲያን ውስጥ መሪዎች ሊሳሳቱ ይችላሉ ወይ? በቤተክርስቲያን ውስጥ ጳጳሳት ሊሳሳቱ ይችላሉ ወይ? ከቤተክርስቲያን መምህራን የተወሰኑ ሊሳሳቱ ይችላሉ ወይ? ዘ ሆል ቸርች ግን ወይ ሎካል ኮሚኒካል እያልህ ቅጽል እየሰጠህ ቸርች የሚለውን ስም ጠርታ ተሳሳተች አትሳሳትም ወደሚለው አርግመንት ለምንድን ነው የሚገባ ነው የኔ ጥያቄ። ማለት ሰው ቤተክርስቲያን ተሳሳታለች አትሳሳትም ብሎ እየጠረጠረ እንዴት ነው እዛች ውስጥ የሚኖረው? እዛች ቤተክርስቲያን ውስጥ መኖር እንዴት ይችላል? በምን አውቃለሁ እያለ ማለት ነው። እንዴት ነው? እምነትስ ምንድን ነው? ሆልድ የሚያደርገን እምነት ምንድን ነው? በእንዲህ አይነት እዚህ ጥያቄ ውስጥ ከከተት ነው በምን እምነት ነው ሆልድ የምንደረገው አንድ ላይ? ሚስቴሪየስ የሆነ ዩኒየኑ እንዴት ነው ሊጠበቅ የሚችለው? እንደዚህ አይነት ኮሽን እያነሳን ማለት ነው። እና ይሄ እንትና ጤነኛ ስሜት አልሰጠኝም። እንትን ይጎራብጣል እና ብቻ ሳይሆን ዲስተርብ የሚያደርግና ቤተክርስቲያንን በትክክል እንዳንገዛላት በአካሏ ውስጥ በውስጧ መኖራችንን ዳውት እንድናረግ እንድንረበሽ የሚያደርግ እንትን ነው ስሜቱ ነው ራሱ። ይሄ ደግሞ ምንድን ነው እንትኑ ሲባል ዋናው ዓላማው ሰው በማትሳሳት ቤተክርስቲያን ውስጥ ሊኖር አይችልም የሚለው ዋናው ጉዳዩ ይበተን ነው። ይበተን ቤተክርስቲያንን ወደ ተቋምነት ደረጃ ዝቅ አድርገህ ተቋም ስለሆነች ሚስቴሪየስ የሆነ ዩኒየኑ እንዲጠፋ እዛ ውስጥ ሴንስ ኦፍ ዩኒየን እንዳይኖር የሚያደርግ ነገር እዛ ስሜት ነው የማየው ማለት ነው። ይሄ ደግሞ በጣም አደገኛ ነው። ቤተክርስቲያን ውስጥ እንዴት ነው በፌዝ ዩኒየኑ ከየት ይመጣል? ኮሚኒየን የሚለው ይሄ ማለት ኮሚኒየን ኦፍ ሴንትስ የሚለው እንዴት ነው ልናገኘው የምንችለው? አሁን ወናምን ባህቲ ቅድስት ቤተክርስቲያን አንተ ትሳሳታለህ እያመንክ በአንዲት ቅድስትና ኦርቶዶክሳዊ ቅድስት ብለህ ትሳሳታለች በአንዲት ይላል ቅድስት ይላል አንዲት ትሳሳታለች ብለህ እንዴት ነው አንዲት የምትላት? ቅድስትስ እንዴት ትላታለህ? ሐዋርያት ቢሰሰዋስ እንዴት ትላለህ? ከሁሉ በላይ በሆነችስ እንዴት ትላለህ?
ምንድነው እያመን ያለ ነው ማለት ፌዜን እኔ ስቴትመንት እንዴት ነው የምገልጸው? ጸሎቴ እንዴት ነው የምጸልየው? ዩኒየኔን እንዴት ነው የምጠብቀው? ምንድነው እየተባለ ያለው ብዬ በጣም ነው የገረመኝ ማለት ነው። ትሬኒንግ እየሰጠው ነበር አንድ ሰንበት ትምህርት ቤት። ጥያቄውን ነገረ ቤተክርስቲያን ዛሬ መደምደሚያችን ነበር 5ኛ ቀናችን 1 ሰዓት ተኩል አካባቢ የሆነውስ የሚወስድ 4 ቀን ሰጥቼ መጨረሻው ጥያቄ ሲያነሱልኝ አንዱ ይሄ ነበር የመጣ እና ነገረ ምንድነው ቤተክርስቲያን አንድ ቀን ውይይታችን ይሆናል። ባይዞ ኤክላሲዮሎጂ በጣም ብዙ ያልተሰበከ ብዙ ያልተነገረለት ነው ብዬ ነው የማምነው። በእኛ ሀገር ደረጃም ብዙ ሰውም ነገረ ቤተክርስቲያን የሚገባው አይደለም። ባለፈውም ከ2 ሳምንት በፊት ሎካል እና ዩኒቨርሳል ቸርች ሎካሏ ትሳሳታለች፣ ዩኒቨርሳል ቸርች ነች የማትሳሳተው የሚል አርጊውመንት እንዲሁ መጥቶ ፌስቡክ ላይም አንዳንድ ልጆች ጋር ስንጨቃጨቅ ነበር እና ጥሩ ነው እንኳን ማነሳው መጋቢ። ዝም ብሎ የሚመጡ ነገሮች ዝም ብለው ይመጣሉ። ሲመጡ ለምሳሌ ጳውሎስ የቆሮንቶስ ቤተክርስቲያኖች ችግር እንዳለ ተናግሯል። ግን የቆሮንቶስ ቤተክርስቲያን ተሳሳተች አላለም። ምዕመናን ውስጥ ዲስተርብ የሚያደርጉ ሰዎች አሉ። የቆሮንቶስን ቤተክርስቲያን ተሳሳታለች ብሎ ግን ጽፎ አያውቅም። የኤፌሶን ቤተክርስቲያን ተሳሳታለች ብሎ ጽፎ አያውቅም። ተሳስተሻል ጀምራ አንዲት ነች ቤተክርስቲያኗ እንጂ ቆሮንቶስን ትኖር እንትና አሁን ምንድነው አድሬስ የምናደርግበት መንገድ ተርሙን የተጠቀምነውን ተርም መጠንቀቅ አለብን። ለተርሙ ምንድነው የሰጠነው? የሆነ ቡድን ማለት ነው እንደ ቤተክርስቲያን ማለት የሆነ ቦታ የተሰበሰበ ሰው ማለት ነው። እንደዛ ከሆነ እኮ ቤተክርስቲያን የሚለውን ፌዝ ስቴትመንታችን ላይ ያለውን አዛባ ነው። ስለ ቤተክርስቲያን ያለ እኔ አሁን የኢትዮጵያ ቤተክርስቲያን ውስጥ ነው ያለሁት ብዬ ሎካል ቸርች ውስጥ ነው ያለሁት ብዬ ማመን ከሆነ ይሄ ማለት ምን እያልሁ ነው? የኔን ጓደኞች የኔን አጥቢያ ነው እያወራ ያለሁት። ወናምን ባቲ ቅዱስ ቤተክርስቲያን ስል የኔን አጥቢያ ነው እንዴ ወናምን ባቲ ቅዱስ ቤተክርስቲያን ምላት እንተ ላይ ለሁሉ ምትላት እስኪን ኢትዮጵያ እንደዛ አይነት እንተ ቤተክርስቲያን ላይ ነው። ለሁሉ ማለት አፖስቶሊክ ምላት የኔን አጥቢያ ነው እንዴ? እንደዚህ አይነት እምነት ይዤ ሎካል እንትን እያልሁ ልኖር ነው እንዴ? አሁን ይሄንን በደንብ ነገረ ቤተክርስቲያን ሊገባን ይገባል። ቤተክርስቲያን ምንድናት የሚለው ሲገባን ነው የዚህ አይነት አነጋገር ፕሮብሌሙ የሚገባል ማለት ነው። ደብዙ በደንብ ይዘን እናወራበታለን ራሱን ችሎ። አሁን ግን በጣም ይሄንን የሳልቬሽኑን በምናወራበት በምንነጋገርበት ጊዜ ለምንድነው ጥንቃቄ የማናደርገው? ለምንድነው ነገሮቹን በአግባቡ ማናሰደው የሚለውን ነገር ለማንሳት ነው የፈለኩት ማለት ነው። ሌላ መንገድ ይዞን እንዳይሄድ ያ እንውጣና እንመለስ ወደዚህኛው ወደ ዲስከሽናችን። ጥሩ። ስለዚህ ሁለት ነገር መውሰድ ይቻላል በዛ በነበራችሁ ቅጽበታዊ ነው የሚለው ድህነትን በተመለከተ። አንደኛው ኢቭን ራሱ የጠቀሰው ሰው ባህታዊ ዘይማን በስራ ደረጃ ራሱ ስራ የነበረው ሰው ነው፣ በጎ ስራ የነበረው ሰው ነው፣ መልካም ስራ የነበረው ሰው ነው ከመሰቀሉ በፊትም ጀምሮ። ሁለተኛ ከአሕዛብ አይደለም የሚመጣው በእስራኤል ዘንድ ያለ በአምልኮተ እግዚአብሔር ውስጥ የነበረ ሰው ግን ደግሞ ወንበዴ የነበረ ነው። በትውፊትም የተጠቀሰ በጎ ስራዎች አሉት። ሁለተኛው ነገር ግን በተሰቀለበት ቅጽበት ምስክርነት ሰጥቷል። ከሱም አልፎ ጓደኛውንም ወደ መገሰጽ ሄዷል እና ይሄ ሰውዬ በሁለት አቅጣጫ ስራ ሰርቷል። መከራ ላይ እያለ ከመከራም በፊት በጎ ስራ አለው፣ መከራ ላይ እያለም ሰርቷል፣ አምኗልም። ስለዚህ እንትን ነበረው። አንደኛ ማመን ነው ጀስቲፊኬሽን እንበለው፣ ግን ደግሞ ፓርቲሲፔት አድርጓል። ለእግዚአብሔር ጥሪ ሪስፖንድ አድርጓል። ቅጽበታዊ ነው ይሄ ነገር ቅጽበታዊ ነው እንዴ? 3 ሰዓት አይደለም፣ በዚህ ውስጥ ነው የቆየው። ምንም 3 ሰዓት ቅጽበት ሲጀምር ቅጽበት ማለት በራሱ ቅጽበት መጥተው እንዴት ነው የምተረጉመው? ቅጽበት ሃው ሎንግ ኢዝ ቅጽበት ማለት ጀስት ኦኬ ታምናለህ፣ ግን ደግሞ ሪስፖንድ አድርጓል። ሪስፖንድ ቅጽበት እኮ የምትለው ኦኬ ታወጀ ይደርሳል ነው። እነሱ እኮ ኢምፒውትድ የሚሉትን ጽድቅ እኮ የሚያመጡት ይታወጃል፣ ጀስቲፋይ ትሆናለህ። የምትሆነው ደግሞ አንድ ጊዜ ነው። ጀስት ለሚያደርገው ጥሪ አንተ ሪስፖንድ ማድረግ ሳያስፈልግህ ባመን ቅጽበት ትድናለህ ነው። ኖ ሲነርጀስቲክ ነው ማለት ግን ድህነት ሲነርጀስቲክ ነው እና ፕሮሰስ ነው ማለት አንደኛ ፕሮሰስ ኢንፋክት አንተ ታምናለህ። ለምሳሌ ቅድምም ስለ ጥምቀት ያነሳ ነው ክርክር አለ። እስከ 4ኛው ክፍለ ዘመን እስከነ ዘመነ ቆስጠንጢኖስ ዘመን የነበሩ ኦን ዴዝቤድ ላይ እኮ የሚጠመቁ ሰዎች ነበሩ። ምንድን ነው የሚያደርጉት? ጥምቀት ከጥምቀት በፊት የነበረውን ኃጢአት በሙሉ ታስተሰርያለች የሚል ትውፊት ስላለ ያንን ኦኬ ልሞት አካባቢ የሰራሁት ኃጢአት ሁሉ እንዲሰረይልኝ ልጠመቅ የሚል ትውፊት እንደነበራቸው አንብቤያለሁኝ፣ አውቃለሁ። በታሪክ የተነገረ ነው። መጋቢ የምታውቀው ታሪክ ነው ብዬ አስባለሁ። ይሄን እና ያ ምንድን ነበር የሚያሳይህ? ኦኬ ከመዳን በኋላ ደግሞ ምን ይፈልጋል? ያንን መጠበቅ ይፈልጋል። ያንን ኦኬ ከመዳንህ በፊት ወይም ከማመን በፊት ያለው ኃጢአት በጥምቀት ተሰረየ። ልጅነት ስታገኝ አዲስ ፍጥረት ነህ፣
አዲስ ልጅ ነህ። ያን አዲስነትና ያንን ልጅነት እንዴት አድርገህ ተጠብቀዋለህ እስከምትሞት? አንተ እኮ ትኖራለህ ማለት አሁን ለምሳሌ ፈያታዊ ዜማን ኦኬ ሞቷል፣ አጭር ጊዜ ነው የነበረው፣ በዛው መስክሯል፣ ስራ ሰርቷል እንበል። ግን ደግሞ እኛ ተጠምቀን የምናድግ ብዙ ህይወት ያለን ውጣ ውረድ ያለን ሰዎች እንዴት አድርገን ያንን ንጽህናችንን ከተጠመቅንለት ያገኘ ነው ኦኬ ለተጠመቅንለት ኃጢአት እስካልሰራን በዛው እስከቀጠልን ድረስ እንጸድቃለን። ግን ደግሞ ስንወጣ ስንወርድ ስራ እንወርዳለን እንነሳለን። እና ያንን እንዴት አድርገን ነው ለእግዚአብሔር ጥሪ ሪስፖንድ የምናደርገው? ዛት ኢዝ ዋይ ሲነርጂስቲክ የሚባለው የእኛን ኢነርጂ ነው። የእግዚአብሔር መንፈስ ቅዱስ አለ፣ እግዚአብሔር ያነሳሳል፣ ከኛ ጋር አብሮ ስራ ይሰራል። ስራ የምንለው በጎ ስራ የምንለው እኛ ያንን በጥምቀት ያገኘውን ልጅነት ኮንስታንትሊ መንፈሳዊነቱን ጠብቆ እስከ መጨረሻው እስከምን ሞት የሚያስጠብቀንን ነው ስራ የምንለው እንጂ ሰውማ በተጠመቀ ቅጽበት ሲያገኝ እኮ ልጅ ሲሆን እኮ ኦፍኮርስ ንጹህ ነው የሚባለው። ልክ የ40 ቀን ልጅ ነው የሚሆነው በጥምቀት ሲጠመቅ የ40 ቀን ልጅና የ80 ቀን ልጅ ነው የሚሆኑት። ግን ያን ልጅነት እንዴት ይጠብቁት? they have to respond to God's call። ሪስፖንድ የሚያደርጉት ምንድነው? በመልካም ስራ ነው። አይ ቲንክ በጣም ኢንትሪኬት የሆኑ ሶፊስቲኬትድ የሆነ ነገር አለው። በረከት ሜቢ ወደ አንተ ልምጣና እንሄዳለን። መጋቢም ትመለሳለህ በዚህ። እሺ አረጋ መጋቢ ጥሩ ነካክቶታል። የሎካል ምናምን የመሳሳት ያለመሳሳት የሚለውን ጉዳይ እንዳልከው አንድ ቀን ይዘው መወያየት የሚሻል ይመስለኛል። እንዲህ አይነት ጥያቄዎች ነገራችን ላይ ከኢንቴንሽናቸው ነው መመለስ ያለባቸው። አንድ ነገር በሆነ ሰዓት ላይ ሲነሳ ምንድነው ያነሳው? ምክንያቱም ለምን ለመከላከል ነው? ሁልጊዜ ፕራክቲካል የሆነ ኢምፕሊኬሽን ስላለው ማለት ነው። እና በሱ ሁኔታ ብንወያየው ጥሩ ነው። አሁን በርዕሳችን ለመሄድ ግን ድነት ቅጽበታዊ ነው ወይስ ሂደታዊ ነው የሚለው ውይይታቸው ላይ ነርቨስ ያደርገኛል ብሎ የመለሰው ነገር በጣም ኢምፖርታንት ነገር ይመስለኛል። ከነገራችን ላይ ድነት ቅጽበታዊ ነው የሚለው በፕሮቴስታንት ሳይኮሎጂካል የሆነ ኢምፖርታንስ አለው። የስነ ልቦና ማለት ነው። ማለት ቅጽበታዊ ነው ማለት በቃ ጨርሰሃል ብለህ አሹርድ ነህ ማለት ነው። ሂደታዊ ነው ስትል ግን አሹራንስ የለህም። እንደዛ ነው እነሱ የሚያስቡት ማለት ነው። እና ቅጽበታዊ ነው ከሚለው ጋር ሁልጊዜ በቃ አልቋል፣ ተጠናቋል፣ በእኔ ላይ የሚወሰን ነገር የለውም፣ በዚያ ሞመንት ተሰጥቶኛል፣ ጨርሻለሁ የሚል የሆነ ሪሊፍ ሳይኮሎጂካል ሪሊፍ ነው፣ የስነ ልቦና እረፍት። እሱን ነው ሁልጊዜ የሚያነሱት ማለት ነው። ጠበቅ አድርገህ ስትይዛቸው ከነገራችን ላይ የመጽሐፍ ቅዱስ የምናምን ክርክሩን ይተውትና እና አልዳንክም ማለት ነው ገና ነህ ማለት ነው ብለው ሳይኮሎጂካሊ ፍራስትሬት እንድታረግ ነው የሚገፉ። እና የሰውየው ነርቨስ ያደርገኛል የሚለው በጣም ኪወርድ ነች፣ የጉዳዩን ነገር የምትገልጽ ነች። እኛ አሹራንሳችን የእግዚአብሔር ቸርነትና ርኅራኄ፣ የማይለወጥ ሰውን ወዳጅነት፣ ለይቅርታ የፈጠነ መሆን፣ ለቁጣ የዘገየ መሆን ነው እንጂ የድነት ቅጽበታዊ መሆን አይደለም አሹራንሳችን። እና አሹራንስ አለን። አሹራንሳችን በእግዚአብሔር ነው። አሹር የማንሆነው በራሳችን ብቻ ነው። እኛ በራሳችን ልናጠው ስለምንችል፣ በስራም በእምነትም ልንክድ ስለምንችል፣ ከድነት ልንወጣ ስለምንችል በቃ አልቋል ተፈጽሟል ብለን አንናገርም። ሂደታዊ ነው። ስራ ራሱ ብንሰራ አሹራንሳችን አይደለም ስራ። ኤግዛክትሊ ያ አሹራንሳችን የእግዚአብሔር ቸርነት ነው። በሱ ነው የምንተማመነው። በአንተ እታመናለሁ ነው አይደል የሚለው መጽሐፍ። ሰው ሊታመን የሚችለው በእግዚአብሔር ነው። እና እሱ ነው ቅጽበታዊና ሂደታዊ የሚለው። ነገራችን ላይ ሂደታዊ ስንል እኔ አንድ ስትረስ ማድረግ ያለብን የሚመስለኝ በተለይ ፕሮቴስታንቶች ለሚሰሙን ድነት ሂደታዊ ነው ስንል መነሻው ሰው ክርስቲያኑ ነው ጸጋ የሚቀበልበት የኃጢአት ስርየት አግኝቶ ከኃጢአቱ ታጥቦ ካለፈው ሕይወቱ ታጥቦ
የመንፈስ ቅዱስ ማደሪያ የሚሆንበት ልጅነት የሚያገኝበት ሞመንት እሱን አንደርማይን እያደረግነው አይደለም። በቃ ከዚያ በኋላ በሂደቱም ቢሆን ድነት ሂደት ነው ስንል እሱን ሪያላይዝ ማድረግ ነው ማለት። አንድ ማርክ ዘአሴቲክ የሚባል ጸሐፊ ቅዱስ አባት በዮሐንስ አፈወርቅ ዘመን የነበረ እንደሚስቱ ደቀ መዝሙር ነው ይባላል። እሱ ምን ይላል? ሰው መጨረሻ ቅድስና ላይ ቢደርስ የሚያገኘው ቅድስና በጥምቀት የተቀበለውን ቅድስና ነው ይላል። መነሻውን፣ ቅጽበቱን፣ መጀመሪያውን በጣም ግሎሪፋይ እናደርገዋለን እኛ ልዩነታችን ግን ያ ሪያላይዝ መደረግ አለበት በህይወት ነው። ሳክራመንታል የተሰጠው ነገር መጨረሻ ላይ ትንሣኤ፣ እንግዲህ ጥምቀት ውስጥ እኮ ትንሣኤ ሙታንም አለ አብሮ አይደል? ያ ነገር የሰው ልጅ ከሙታን ሲነሱ ነው የሚፈጸመው። እስከዚያ ድረስ በጥምቀት የተሰጠው ጸጋ በሰው ልጅ ህይወት ፕራክቲካሊ መፈተን አለበት፣ ማለፍ አለበት። ድህነታችሁን ፈጽሞ የተባለው የሰው ድርሻ ደግሞ መደረግ አለበት ነው እንጂ ኢኒሻል የሆነውን የተነሳንበትን ስፕሪንግ ቦርዳችን ጥምቀትን እሱን ሁልጊዜ በቃ የክርስትና ህይወት ትልቁ ፓርት እንደውም በጣም ግሎሪየስ የሆነው ፓርት አድርገን መነሻ አድርገን ነው የምናስበው እና እሱን አንደርማይን እያደረግን እንዳይመስላቸው ነው። ሰው ምንም ቢሆን ምንም ቢለፋ ምንም ቢደክም ያለ ጥምቀት ክርስቲያን አይሆንም። ያለ ጥምቀት የክርስቶስ ማደሪያ አይሆንም። ያለ ጥምቀት የመንፈስ ቅዱስ ማደሪያ አይሆንም። አምኖ ሲጠመቅ መነሻው ነው። ይሄ ቅጽበት ነው። በቃ ሰው በሚጠመቅበት ሰዓት የሚሰጠው ነው። ከዚያ በኋላ ግን እንደውም አሁን ይሄ እነሱ የሚያነሱት የፈያታዊ ዜማን ዮሐንስ አፈወርቅ ቅድም መጋቢም እያነሱት ነበረ። ዮሐንስ አፈወርቅ ምን ይላል? ይሄ ሰው እኮ የመኖር እድል ተሰጥቶት ለክርስቶስ ባይታዘዝ ኖሮ ድነቱን ያጣው ነበረ ይላል። እና የሰው ልጅ ሁልጊዜ በተሰጠው ጊዜና እድል ቦታ ነው የሚፈተነው። እኛ እኮ ግልጽ ነን። አንድ ሰው አምኖ ተጠምቆ ቢሞት እኮ በስራ የመግለጥ በህይወት የመግለጥ እድል ስላልተሰጠው ባልተሰጠው ነገር አይጠየቅም። ስለዚህ አምኖ የተጠመቀ ሰው ቢሞት ከመንግስተ ሰማያት ነው የሚገባው። ግን እድል ተሰጥቶት በዚህ ምድር ላይ የተሰጠውን እድል ያበላሸ ሰው ግን ድህነቱን ያጣል ማለት ነው። እንዴት ነው ፌር የሚሆነው ብንል ይሄ የእግዚአብሔር ፍርድ ነው። እግዚአብሔር ያንን ሰው ልክ ጥምቀቱን ጨርሶ ሲወስደው የሆነ ዓላማ አለው። ቢቆይም ይፈጽመው ነበር ማለት እኮ ነው አይደል? ቢቆይ ይሄ ሰው ለሆነ ዓላማ እግዚአብሔር ወሰደው እንጂ በምድር ላይ ቆይቶ ቢሆን ኖሮ በስራው በህይወቱ ይገልጥ ነበር ማለት ነው እንጂ እግዚአብሔር ኢንጀስቲስ አይደለም። እግዚአብሔር የሚያደርግበት ሰውን በተለያየ እድሜው ዘመኑ የሚወስድበት ምክንያት አለው፣ እኛ ልንመረምረው የማንችል ማለት ነው። እኛ ግን ፕራክቲካል ስለሆነው ነገር ስናወራ ሰው በዚህ ምድር ላይ የመኖር እድል ከተሰጠው የተሰጠውን ጸጋ በተግባር በመታዘዝ ማሳየት አለበት። የጸጋው ተባባሪ መሆን አለበት። የድህነቱ ተባባሪ መሆን አለበት። በነፃ ፈቃዱ ፓርቲሲፔት ማድረግ አለበት። ካላደረገ ኢምፕላይ የሚደረገው ጸጋውን ቺፕ አድርጎታል ማለት ነው፣ ርካሽ አድርጎታል ማለት ነው። አናንቋታል፣ አክፋፍቶታል ማለት ነው። የተሰጠውን ጸጋ ያጠዋል። ስለዚህ ድነት ሂደታዊ ነው ስንል ያ የተሰጠውን ውድ ጸጋ ጠብቆ በእምነት በንስሐ በመልካም ስራ መኖር አለበት ነው። ይሄ ካልሆነ ግን ያጠዋል፣ ጽድቁ ድህነቱ ይወሰድበታል የሚለው ይሄ ደግሞ ግልጽ የመጽሐፍ ቅዱስ ትምህርት ነው። ታዲያ ግልጹ የመጽሐፍ ቅዱስ ትምህርት ነው ለምንድን ነው የሚቃወሙት ካል ቀደም ያልነው ነገር ነው። አንደኛ ይሄ ሳይኮሎጂካል የአሹራንስ ጉዳይ አለ። ሁለተኛ ደግሞ መልካም ስራን ሜሪት የክርስቶስ የማዳን ሜሪት ይሻማል ብሎ ማሰብ። አንድ ሰው በመልካም ስራው በመልኩን ይጠብቃል፣ እሱ በጣም ለድህነት ኢምፖርታንት ነው ብሎ ማሰብ መልካም ስራን የክርስቶስን የማዳን ስራ መጋራት ነው፣ ሜሪቱን ማለት ነው። ሜሪቱን መጋራት ነው ብለው ስለሚያስቡ ነው።
ግን እሱ የማይሆንበት ምክንያት መልካም ስራ በራሱ በክርስቶስ ሜሪት ላይ ነው የሚቀመጠው። ማለት በክርስቶስ አዳኝነት ያመነ ሰው ሲሰራው ብቻ ነው መልካም የሚሆነው የሚያጸድቅ የሚሆነው ማለት ነው። በክርስቶስ አዳኝነት በክርስቶስ ቤዛነት የማያምን ሰው ቢያደርገው የዘላለም ሕይወት የሚያወርስ ለዛ ኮንትሪቢዩት የሚያደርግ አይሆንም ማለት ነው። ስለዚህ መልካም ስራ ሜሪቴስ የማይሆንበት ምክንያት ማለት ከክርስቶስ የማዳን ስራ ጋር የማይታገልበት ምክንያት ቅዱስ ጳውሎስ እንዳለው የእምነት መታዘዝ ስለሆነ ነው። በእምነት ላይ ነው የሚነሳው። በክርስቶስ በማመን ላይ ነው የሚነሳው። በክርስቶስ በማመን ላይ የተነሳ ሰው በስራዬ እጸድቃለሁ ብሎ ሊያምን እኮ አይችልም። ኮንትራዲክት ያደርጋል። ስራዬ ብቻ ያጸድቀኛል ብሎ በስራው ሊመካ አይችልም። ግን ስራው አስፈላጊ ነው። አስፈላጊ መሆንና ስራዬ በራሱ ቆሞ ያለ ክርስቶስ ያድነኛል ማለት ይለያያል። አስፈላጊነት ኮንዲሽን ነው። እንደውም አንድ ሊቅ ጥሩ ምሳሌ ሲመስሉ ሰምቻለሁ። እኔ አንድ አባት ልጁን በጣም ይወደዋል። ከሕፃንነቱ ጀምሮ እየከፈለለት የትምህርት ቤት ክፍያ እየከፈለለት ጥሩ ትምህርት ቤት እያስተማረው ሙሉ ነገሩን ተንከባክቦ አሳደገውና ዩኒቨርሲቲ ገብተህ በከፍተኛ ውጤት ከተመረቅ ውድ መኪና እገዛልሃለሁ አለው። ከዚያ ያ ልጅ ይህንን ፕሮሚስ ጠብቆ በጣም አጥንቶ ተዘጋጅቶ የሚችለውን ሁሉ አድርጎ ጥሩ ውጤት አግኝቶ ተመረቀ። ከዚያ አባቱ መኪና ገዛለት። ይሄ ልጅ መኪና ያስገዛለት ጎበዝ ተማሪ መሆኑ ነው ወይስ የአባቱ ፍቅር ነው? ብለን ብንጠይቅ አባቱ ልጁን ስለሚወደው እንጂ ለሌላ ጎበዝ ተማሪ መኪና አይገዛም። ስለዚህ ዋናው ኮዙ የአባቱ ፍቅር ነው። ለዚህ ሁሉ ያበቃው ጎበዝ ተማሪ እንዲሆን የዚህ ሁሉ ደረጃ ያደረሰው የአባቱ ፍቅር ነው። ልጁ ግን ፓርቲሲፔት አድርጓል። አባቱ ያንን ሁሉ ካደረገለት በኋላ በማጥናቱ ጎበዝ ተማሪ ሆኗል። ስለዚህ የልጁ ኮንዲሽን ነው፣ ምክንያቱ ግን የአባቱ ፍቅር ነው። እና መልካም ስራ አንድ ሰው በመልካም ስራ ለጽድቁ ለድነቱ ያስፈልገዋል ስንል በእግዚአብሔር ጸጋና ምሕረት ላይ ቆሞ በክርስቶስ ማዳን ላይ ቆሞ ነው። እሱን አምኖ ተቀብሎ ስለሆነ ውስጥ የሚያደርግበት ከክርስቶስ ማዳን ጋር የሚሻማበት አይደለም። ይሄ ኮንሰርን ስለሆነ ብዙ ጊዜ የሚነሳ ማለት ነው። በስራ ከጸደቅማ የክርስቶስ ማዳን ከንቱ ሆነ፣ ክርስቶስ ለምን ሞተልህ የሚሉ ጥያቄዎች ብዙ ጊዜ ስለሚነሱ ነው። ክርስቶስ የሞተልን እኮ እኛ የምንችለውን እንዳናደርግ አይደለም፣ ወይም ለመዳናችን የኛ ፓርቲሲፔሽን እንዳያስፈልግ አይደለም። ክርስቶስ የሞተልን እኛ ምንም ብንደክም ልናደርገው የማንችለውን ነገር ነው ያደረገልን። በእኛ የማይወሰነውን ነገር ነው ያደረገልን። ስለዚህ የማይጋጭ ነገር ነው ለማለት ነው። አረዘምኩት። ባለፈው እየተነጋገርንበት ከነበረው መጽሐፍ አሁን ካነሳው ጋር የሚገናኝ የጆርጅ ፍሎርስኪ ጽሑፍ አለ። God has freely willed a synergistic path of redemption ይላል, in which man must spiritually participate. ሰው የግድ ሊሳተፍበት የሚገባ ሲነርጂስቲክ የሆነ ሪደምሽን ወይም የሰውም የሚሳተፍበት እግዚአብሔር የሚፈቅድበት የነገረ ድነት ጉዞ ነው የፈቀደው ይልና God is the actor, አክተሩ እግዚአብሔር ነው። the cause ምክንያቱም እሱ ነው። the initiator, the one who completes all redemptive activities, but man is the one who must spiritually respond to the free gift of grace. ማንን ነፃ የሆነውን ጸጋ በተመለከተ የሰው ልጅ ግን ሪስፖንድ ማድረግ አለበት። እዚህ ላይ አንተም ቅድም በረከት ጸጋ ስትል ነበር። ኦፍኮርስ የጸጋዎች ሁሉ ጸጋ ልጅነት ነው። ልጅነት ደግሞ የሚገኘው በጥምቀት ነው። የተሰጠውን ጸጋም እያልክ ስለነበረ በረከት ሰው እንዴት ነው ጸጋ የሚሰጠው? በእኛ አስተምሮ
አንድ ሰው የጸጋው አካል የሚሆነው ክርስቶስ ጋር ግራቲፋይድ የሚሆነው በጥምቀት ነው ብለናል። በሞቱ የምንተባበረው በጥምቀት ነው ብለናል ይላል ሐዋርያው ቅዱስ ጳውሎስ። ከሞቱ የምንተባበረው እሱ ነው። ከሞቱ መተባበር ነው መጠመቅ ስለምንል ማለት ነው። ያ ጥምቀት የምናገኘው ልጅነት ያ ፒውር የሆነው ኃጢአታችሁ ሁሉ ንጹህ የሚያደርግ ኃጢአትን የሚያስተሰርያል የተባለው ጥምቀት ልጅነትን የሚያስገኘው ነው። ግን ያንን እንዴት እንጠብቀው ነው ሪስፖንድ ማድረግ አለበት ሰው የሚለውን እና በነገረ ድነት ሁሌም ሁለት ፈቃዳት አሉ ነው የሚለው። ቅድም ባለፈው ያነሳ ነው። የድነት መነሻው መለኮታዊ ፈቃድና ራሱ ዲቫይን ነው ለድነት ሁሉ መነሻ። ለድነት ደግሞ መልስ ሰጪው ደግሞ ሰው ነው። ስለዚህ ድነት ሁለት ነገር ኢንኮፕሬሽን ይፈልጋል ወይም ኮኦፕሬት እንዲያደርጉ ይፈልጋል። ያ ነው ሲነርጂስቲክ የሚያስብለው። አንዱ ኢኒሼት የሚያደርገው መለኮታዊ ወይም ደግሞ መለኮት ወይም ደግሞ እግዚአብሔር ወይም ክርስቶስ። ለድነት ደግሞ መልስ ሰጪ ያስፈልገዋል፣ ፈቅዶ የሚሰጥ ያ ደግሞ ሰው ነው። ሐዋርያው ቅዱስ ጳውሎስን በተመለከተ ያነሳውን ይጠቅሳሉ። አንደኛ ቆሮንቶስ 9:24 ላይ የሚሮጥ በሽቅድድም ስፍራ የሚሽቀዳደሙ ሁሉ እንደሚፋጠኑ አታውቁምን ይላል። ለቀደመው የሚደረግለት ዋጋ አለ፣ እንዲሁ እንዲታገኙ ፈጽማችሁ ሩጡ ይላል። ይሄን ነው እኛ መልካም ስራ ጉድ ወርክስ ያልነው፣ ፓርቲሲፔሽን ወይም ደግሞ ለእግዚአብሔር ጥሪ መልስ መስጠት የሚለው። ይሄንን ስለሚገናኝ ልጥቀሰው ብዬ ነው። በኋላ ላይ ሪፍሌክት ታደርጉታላችሁ የሚገናኝ ስለሆነ። በተለይ የፈያታዊ ዘየማን ጉዳይ ሁሉም ከስራ አንድ በጽሁፍ ሲገልጽ የነበረ ልጅ ነበር። ትክክለኛ ነገር ያለ ሁሉም ኦልሞስት የድህነት ቅጽበታዊነትንና እምነት ብቻ ጥምቀት ምናምን አያስፈልግም ምስጢራትን መፈጸም ለማለት ኦልሞስት ዋነኛ መከራከሪያ ሀሳብ ተደርጎ በፕሮቴስታንቱ ዓለም የሚነሳ ነው። ነገር ግን እሱ እንዴት ነው ሊታይ የሚገባው ነው። ለምሳሌ ቅዱሳን ሐዋርያት አልተጠመቁም አንልም። ጌታችን በተለየ ሁኔታ ግን አጥምቋቸዋል። አንደኛ የዚህ የፈያታዊ ዘየማንም ጉዳይ ልዩ ሁኔታ ነው። ከሰው ልጆች ሁሉ ቀድሞ ማሳያ ነው። በነገራችን ላይ የእግዚአብሔር የምህረቱ ጥግ የቱ ድረስ እንደሆነ ማሳያ አድርጎ ነው ያስቀመጠው። እኔ አስታውሳለሁ ልጅ እያለሁ አንድ መምህር ስቅለት ላይ ሲያስተምሩ ርዕስ ያደረጉት የህይወት ገፈታ ለታላቁ ሽፍታ የሚል ነው። መቼ ማረሰው ገፈት ይሄ የላዩ ወለላው ማለት ከላይ ያለው ሰፈፉ እና የህይወት ገፈታ ለታላቁ ሽፍታ የመጀመሪያውን ህይወት ማለት ገነት የተከፈተችለት ሰው ነው። ዛሬ ከኔ ጋር በገነት ትኖራለህ ነው ያለው በነገራችን ላይ ጌታችን ማለት ነው። ስለዚህ ስፔሻል ኬዝ ነው። መጽሐፍ ቅዱስ ውስጥ እንዲህ ማየት እንችላለን። የሐዋርያትን ጥምቀት፣ የፈያታዊ ዘየማንን ድህነት፣ ለአሕዛብ ከጥምቀት በፊት የመንፈስ ቅዱስን ጸጋ መውረድ በቆርኔሌዎስ ቤት፣ እኒህ የተለየ ሊተላለፍባቸው የተፈለገ ትምህርት ስላለ አሁን ሰፊ ነው፣ እሱ ውስጥ አንገባ። ለዚያ አገልግሎት የተዘጋጁ ማሳያዎች ናቸው። መደበኛው ነገር አይደለም የሆነው። በነገራችን ላይ እንበልና ቤተክርስቲያን እኮ አገልግሎቷን በመላት የጀመረችው ከበዓለ ጰራቅሊጦስ በኋላ ነው። ጌታችን ሞትን ድል አድርጎ ከተነሳ ከ50ኛው ቀን በኋላ ነው። በሲኦል ያሉትን ነፍሳት እንዴት ልናደርጋቸው ነው? ድህነታቸው ቅጽበታዊ ነው ልንል ነው? 5500 ዘመን ሲጋዙ የነበሩትን ሁሉ ይህን ሁሉ ማየት አለብን። ልክ እንደዚህ የሚታይ ጉዳይ ነው የፈያታዊ ዘየማን። ክርስቶስ ከሱ በፊት አስቀድመው ያረፉት ወደ ሲኦል የተጋዙትን ነፍሳት እንዴት ነው ያዳናቸው? እንደውም ምንድነው የሚለው ቅዱስ ጴጥሮስ? በዚያ ሄዶ በወህኒ ላሉት ሰበከላቸው ነው የሚለው። ቃሉን እንደዚህ ነው የሚገልጸው ቅዱስ ጴጥሮስ። ለሲኦል ላሉት እንኳን ተሰብኮላቸው። እንዴ ዛሬ የምንሰብከው ቅዱስ ጳውሎስ ምንድን ነው ያለው? መቼስ አይሁድ ምልክትን፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እንዴ ፈያታዊ ዘየማን እኮ በጆሮ አይደለም ስነ ስቅለት የተሰበከለት። ገላትያም ላይ ይላል እናንተ የጋላትያ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረጋቸው? ፈያታዊ ዘየማን እኮ በአካል እኮ ነው እዚያው መስቀሉ ላይ ነው። በነገራችን ላይ የክርስቶስን ያህል ባይሆንም እውነት ነው የእመቤታችንን ያህል ባይሆንም ህመሙን እኮ ይጋራል ፈያታዊ ዘየማን። የተሰቀሉበት አውድ ፍጹም ልዩ ቢሆንም የተሰቀሉበት ሁኔታ
ፍጹም ማይገናኝ ቢሆንም በህመም ውስጥ የነበረ ነው። ስቅላትን ከምንም በላይ ያውቀዋል። እንደውም የፈያታዊ ዘየማን እምነት ቅድም መጋቢ እንዳሉት የኋላ ታሪክ ከሌለው በስተቀር በዛ ሁኔታ ሆኖ ማንም ሰው ሊል የሚገባው እንደ ፈያታዊ ዘጸጋም ነው። የእግዚአብሔር ልጅ ከሆንኩ አንተ ውረድ እኛንም አውርድ። አንድ ሰው ስቃይ ሲበዛበት ስድብ ነው ካፉ ሊወጣ የሚችለው። ይሄ የሰው ጠባይ ነው። ጨዋነቱ እስኪነካ ነው። ይህ ሰው በመስቀል ላይ ነው ያለው ነው እና ይሄን ሰው ራሱ የሚረዱበት መንገድ ወንድሞቻችን በጣም ነው የሚገርመኝ፣ እጅግ በጣም ማለት ነው። በዚያ ላይ ደግሞ ወንጌሉን ስናነበው ለንጊኖስ ሲወጋው እኮ ውሃና ደም ፈሰሰ ይላል። ቅዱስ ዮሐንስ ለይቶ ነው ሆን ብሎ ነው የጻፈው። ውሃና ደም ነው ያለው። ውሃና ደም ከሆነ ተለያይተው ከአንድ ነቅ ከአንድ ምንጭ ከአንድ እትራቱ ከተወጋ ጎኑ ውሃ ለብቻ ደም ለብቻ ነው የወጣው ማለት ነው። መተርጎማን አባቶቻችን ስለ ጥምቀትና ስለ ቅዱስ ቁርባኑ ይተረጉሙታል፣ ያብራሩታል፣ ያመሰጥሩታል። ስለዚህ 3 ሰዓቷ ዝም ብላ አይደለችም። ፈያታዊ ዘየማን እንደውም እስራኤላውያን ከተሰበኩባቸው ተአምራት ከፍ ባለ ተአምር የተሰበከ ነው። በነገራችን ላይ ፀሐይ ጨልሞለታል እኮ ሲሰበክ ማለት ነው። ጨረቃ ደም ሆነዋል፣ ከዋክብት ረግፈዋል፣ መቃብሮች ተከፍተዋል፣ የቤተ መቅደስ መጋረጃ ተሰንጥቋል ብሎ ይሄ ለሁሉ የሆነ ነገር ነው። ከሙታን የሚበዙ ተነስተዋል። የሰቀሉት እንኳን እስኪደነግጡ እስኪፈሩ ድረስ ጨለማ ሆኗል እና እዚያ ላይ በመንግስትህ በመጣ ጊዜ አስበኝ ነው። በነገራችን ላይ አይሁድ በተሳሳተ ሁኔታ ይጠባበቁት የነበረውን የመሲህን መንግስት በትክክለኛው መንገድ ተረድቶ ክርስቶስ አሁን የመጣው ሊያድነን ነው። ይሄም የማዳኑ ስራ የመንግስቱ ስራ ነው። የሊቀ ካህንነቱ ስራ ነው። የንጉሠ ነገስትነቱ የአምላክነቱ ስራ ነው። ግን ሰዎች በሚጠብቁት አይነት በከበበ ትስብእት በግርማ መለኮት ደግሞ የሚመጣበት ጊዜ አሁን አይደለም። የጸሐፍት ፈሪሳውያን የተሳሳተ ነገር ምንድን ነው? የተሳሳተ አስተምህሮታቸው መሲህ ይመጣል፣ ከዛ እኛን ከሮማውያን ቀኝ ግዛት ነፃ ያወጣናል፣ ስለዚህ በዓለም ላይ የእሱ ተከታዮቹን ነግሰን አብረን እንኖራለን ነው። ይሄ ቅዱስ ዮሐንስና ወንድሙ እናታቸው የጠየቀችላቸው ጥያቄ በምትነግስበት ሰዓት አንዱን በቀኝ አንዱን በግራ አድርግልኝ። ስለዚህ የዚህ የፈያታዊ ዘየማን በሆነ ወንጀል ኮሚትድ ነው፣ ወንጀል ሰርቷል፣ አዎ ተፈርዶበታል። እሱም አላስተባበለም። እኛስ ወንጀለኞች ነን ይገባናል ብሏል። ግን የብሉይ ኪዳን የመጽሐፍት ዕውቀቱ ግን ትልቅ ነው። የመሲህን መንግስት ይጠባበቃል። እንደውም ካየው ነገር የተነሳ አይሁድ ከሚጠብቁት በተሻለ ልክ ነቢያቱ እንደተናገሩትና ፋክቱ እንደሆነው አድርጎ ነው የጠበቀው። በመንግስት ስትመጣ ተዘከረን ይዞ በውስተ መንግስት ከናል። ስለዚህ መንግስቴ በዚሽ ምድር አይደለም ብሎ ክርስቶስ ለጲላጦስ የነገረውን ሐሳብ እዚያ ፍርድ ቦታ ላይ ሳይኖር ግን አስቀድሞ ያመነ ነው ማለት ነው። በቃ በትክክል ጲላጦስ እንኳን ያልተረዳውን የተረዳ ነው ማለት ነው። መንግስቱ በዚህ ምድር አይደለችም፣ ግን በመንግስቱ ግን ይመጣል፣ ለዓለም ሁሉ ይመጣል። ይሄ ዝም ብሎ ከመሬት የተነሳ አይደለም ነው። የብሉይ ኪዳን ስር የሰደደ የጠለቀ መጽሐፍ ቅዱሳዊ ዕውቀት ባግራውንድ አለው። ይሄንን ነው የምናየው እና ይሄን ሰው የቅጽበቱ ቅጽበታዊ ነው፣ ድህነቱ ቅጽበታዊ ነው ማለት ይቻላል። ሁለተኛስ ክርስቶስ ለቤተ ክርስቲያን በጥምቀት በመስጢራትን በመፈጸም በቅዱስ ቁርባን በሜሮን ልጅነትን እንድትሰጥ እኮ ያዘዘው ራሱ ከትንሣኤ በኋላ ነው። በነገራችን ላይ ማቴዎስ 28 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁን እንዲጠብቁ ደቀ መዛሙርት አድርጓቸው አለ። ጥምቀት ራሱ አጥምቆ ብሎ ያዘዘው ከትንሣኤ በኋላ ነው። ያመነ የተጠመቀ ይድናል ለራሱ ያለው ከትንሣኤ በኋላ ነው። እና ይሄን አርጊውመንት ራሱ አልተጠመቀም እያልን አይደለም። አሁን እኛ በተለየ ሁኔታ ተጠምቋል። ግን ይሄን አርጊውመንት ራሱ ማንሳት ይቻላል ወይ? አሁን ላይ ለፈያታዊ ዘየማን ይሄን ለማለት ነው። እግዚአብሔር ይስጥልኝ። ሰብስታንስ ኩኗቸዋል እንደተባለው